ወንድ ይለኛል ለሴት እኮ ያለቅሳል ሴትም ለወንድ ታለቅሳለች እኔ እንደ መጋረጃ ተሰቅዬላቸው አልቅሰውልኝ እኮ ያውቁ ከዛ እኔ እንዴት ነው አለው አላወቁ አልገባቸውም ይሆናልው ይሄ ጸበል ይለኛል በሰማቱ ይሰየም እንጂ እኔ እኮ ከላይ ያለው አቃለሽ ልጅ ይለኛል አቃለሁ ከእንደገና ይሄ ጸበል ከስላሴ መንበርስ እንደሚፈልቅ ታውቂያለሽ ይለኛል መድኃኒዓለም አቃለሁ እኔ ኃጢአተኛው እኮ አቃለሁ በጣም ማለቅሰው ልጅ ይለኛል አሁን ድጋሚ ብዙ ዝክር ይዘከራል ይለኛል የኔና እናቴ ዝክር ግን ብዙ ሰው አይዘክርም ይለኛል መብርሃን በየስጠራ ወደሱ ስሚ ይለኛል በጣም ነው ማያት የመድኃኒዓለም ግን ምንድነው መብረቅ ነው ጉድጓድ ስላለው እንዴት ነው እንደምስል ምጥት ይልና ያ ነው ጉድጓዱ ያ መብረቁ አይኔ እንደዚህ ብሎ ለማየት አልችልም ሰማቱ መጣ ማለት ልጅ ያለኝ እንዴት እንዲልት ይቻልሽ ብዙ ነገር እኮ አድርጌልሻለሁ ገላይ ላይ ያ ጉንዳን ማለት ያደርጋሉ ሰውነቴ ላይ በሙሉ ልብሴና ወለ ግን እያንዳንዱ ነገር አራግፌያለሁ ገድል ታነብ የለ እንዴ ጉንዳን እኮ ብዙ ታሪክ አለው አንዱ ጉንዳን ብዙ ሺህ አጋንንት ነው የሚሰው ከዛ ደግሞ የሚለኛል ጋብቻ ይለኛል አንድ ሰው ከተጋባ ቀለበት ማሳመር ብቻ ነው ልጅ አይደለም እኮ ይለኛል አይደለም አንቺ አረግሻቸው ንገራቸው እንደዚህ ጥብ አረገኝና በጣም ጸለለኝ ተጀመረ ማለት ሰማቱ አልኩ በቃ እና ያ መብረቅ ጭንቅላቴ ላይ ይበራው ድምጽም አለ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም መእዜሰ ኮነ ፍስሐ ወሰላም። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የቅድስት ድንግል ማርያም ምልጃና ጸሎቷ የጻድቃን የሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን በረከታቸው ከሁላችን ጋር ይሁን። ይህ ዶርቃ ሚዲያ ነው። ለሚዲያው አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ ከወዲሁ ላስታውሳችሁ ወዳለሁ። ዛሬም እንደተለመደው በበርሜል ቅዱስ ጊዮርጊስ ገቢረ ተአምራት በጸበሉ ከዳኑ ከተፈወሱ ሰዎች መካከል አንድ እህት እንግዳ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ስትሆኑ ታተርፋላችሁ። ሁላችሁም ሐሳብ አስተያየት ካላችሁ በኮሜንት መጻፍ ትችላላችሁ። የተደረገላችሁ ድንቅ ምስክርነት ካለ ደግሞ ከታች በሚቀመጠው ስልክ ቁጥር እየደወላችሁ ፕሮግራም በማስያዝ መጥታችሁ መመስከር ትችላላችሁ። ከምስክርነት ውጭም አስተማሪ ይሆናል ብላችሁ የምታስቡት የህይወት ታሪክ ካላችሁ ያልተነኩ፣ ያልታዩ፣ ያልተዳሰሱ ታሪክ ያላችሁ ሁላችሁም መጥታችሁ መናገር ትችላላችሁ ማለት ነው። ኪዳነ ምህረት የጉዞ ወኪል የደብረ ታቦርን በዓል ምክንያት በማድረግ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አዘጋጅተናል። ይህንንም እንግዲህ እስከ ሰኔ 30 ድረስ ምዝገባ ስለምናካሄድ እየመጣችሁ እየደወላችሁ መመዝገብ ትችላላችሁ ማለት ነው። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አመሰግናለሁ። እንኳን ደህና መጣሽ። ከየት እንደመጣሽና ስምሽን አስተዋውቂን እስኪ። ስሜ ተስፋነሽ ይባላል። የመጣሁት ከሰሚት ነው። ከዚሁ ከአዲስ አበባ። መልካም ተስፋነሽ፣ እንግዲህ ወደ ስቱዲዮአችን ስለመጣሽ በድጋሚ አመሰግናለሁ። ደስ የሚል ቆይታ እንደሚኖረን መርሃ ግብራችንን በጸሎት ጀምረናል። እስቲ ተስፋነሽ ማናት? ወደ በርሜል ቅዱስ ጊዮርጊስ ከመሄድሽ በፊት ያልታየ፣ ያልተነካ፣ ያልተዳሰሰ የሚያስተምር የህይወት ተሞክሮና ታሪክ ካለሽ የምታጋሪን ደስ ይለናል። እስቲ ከዚህ እንጀምር። ተስፋነሽ ያው ባለትዳርና የሶስት ልጆች እናት ነኝ። እሺ። እና በየገዳሙ በየቦታው እሄዳለሁ በየጊዜው ማለት ነው። እና ያው ሶስተኛ ልጄ እርጉዝ ሆኜ ነው እንግዲህ ፈተናው የጀመረው። ከዛ በፊት ነበር ግን አይታወቅም፣ ጸሎት ምናምን ብዙ አልነበርኩም። ማለት ክርስቲያን ነኝ ግን አለ አይደል ቤተክርስቲያን ከመሳለም ውጭ ደርሶ ከመምጣት ውጭ ያው እምነት አለኝ፣ በጣም አምናለሁ። ግን ይሄ ቤተክርስቲያን ጠዋትና ማታ መሄድ መሳለም ደግሞ ዘወትር ጸሎት ማድረግ ምናምን ብዙ አልነበርኩም። በኋላ ግን ያው ሶስተኛ ልጄ ከመውለዴ በፊት የተጀመረ ይሄ ኬዝ ጸበል መሄድ ጀመርኩ። ጸበል አለ እኛ ጋር
ዋሻው ገብርኤል ካወቀው ማለት ነው። አውቀዋለሁ። ዋሻው ገብርኤል በጣም ብዙ ታሪክ ይሰራልኝ ለኔ በግሌ ማለት ነው። ጅቦች ሁላ ቆመው እንደሚያስቀድሱ አላርጂክም የሚባል ነው በሽታው ማለት ነው። ያ መሸፈኛ ነው። ብዙ ነገሮች ለካ አሉብኝ። ከዛ ልጅ እርጉዝ ስሆን እየባሰ መጣ ማለት ነው በሽታው እና 9 ወር ሙሉ ነው የተጠመቅኩት ዋሻው ገብርኤል ማለት ነው። ካልተጠመቅኩ ሰላም አይሰማኝም ማለት ነው በየቀኑ ማለት ነው። ከዛ አንዴ ምን አለኝ ገብርኤል ራሱ ማለት ነው ልጄ አለኝ ጦርነቱ ተጀምሯል፣ ጻድቃን ሰማዕታትን ዘክሪ። ዝክር የእጄ ብር ከታለው እንጂ ምዘክረው ታቦት አልነበረም። የደገም በየወሩ ብር ከታለው እና 4 ኪሎ ስላሴ በጣም መላለስ ነበር ድሮ ብዙ ታሪክ ስላረጉልኝ ማለት ነው። ኮከበ ጽባ ነበር መማረው ትምህርት ቤቴም በዛው በቃ 4 ኪሎ ስላሴ ሳልደርስ እንተናል አልብለው በየወሩም እንደዛ ማለት ነው። እሳቸውም በህይወቴ ብዙ ነገር አድርገውልኛል ስላሴዎች። ከዛ ግን ትዳር ስትይዝ የህይወት ውጣ ውረድ ምናምን ያርቅሃል። ወደዚህ ወደ ሰሚት መጣው። ከዛ ምን ሆነ በህልሜ ጻድቃን ሰማዕታትን አብይልኝ። ምንድነው አልኩት። እንዲህ ብዬ ነው ያልኩት ስለው ዝክር መዘከር አለብሽ፣ ጦርነቱ ተጀምሯል፣ ብቻዬን አልችለውም። ስለዚህ ዝክሩ እንዴት ነው አልኩት ስለው በህልም ይገለጻል አለኝ። እንዳለው ሀብተ ማርያምን መዘከር ጀመርኩ ማለት ነው። በ26 በህልም ተገለጸ እያልኩ መርቆሬዎስን እያልኩ ዛሬ ሕፃኑ ጨርቆስን ወንደ ነጎድጓድን መዘክራቸው ማለት ነው። ያው መናገር ስላለብኝ ነው አንዳንዱን ነገር ማለት ነው። ያው ዝክር ብዙ ነገር ጥቅም እንዳለው በዛው ለማሳወቅ ብዬ ነው። ከዛ እመቤቴን መድኃኔዓለምን ዘክራለሁ። በቃ ብዙ ዝክሮች አሉ። 16 ዝክር እንዴት ነው የምትዘክሪው? ዝክር የምዘክረው በተነገረኝ ነው። ለምሳሌ ወልደ ነጎድጓድን በባቄላ ነው የምዘክረው። 5 አዌን በዳቦ ማለት ነው። ቅድስት አርሴማን ቅርብ ጊዜ ነው የጀመርኩት በእንጀራ ማለት ነው። ስላሴዎችን በዳቦ ማለት ነው። ደግሞ በ9 ደግሞ ዳቦ አለ። ቤተክርስቲያን ነው ወስደሽ የምትሰጠው? ቤተክርስቲያን ወስጄ የምሰጠው። በ11 ደግሞ ሀንዬ እነ ማርያም ንፍሮ ማለት ነው። በ12 ቅዱስ ሚካኤል እንጀራ ማለት ነው። በ13 ደግሞ መዘክረው ዳቦ ነው። እሱም ለዛም ያበሻ ዳቦ ነው የተባልኩት። ሩፋኤልም እዛ አካባቢ ሩፋኤል አለ ታውቃለህ? እሱም በቃ እስከምወልድ ድረስ እዛ የምጠመቅ ነበር። እሱም በትእዛዝ ነው ዳቦ ነው። በ15 ሕፃኑ ጭልቆስ ንፍሮ ነው የምዘክረው። በ16 ደግሞ ዳቦ ነው። በ17 በ18 ያው ሻማ አበራለሁ። በ19 ገብርኤል ዳቦ ነው። በ20 ዘልዬ በ21 ደግሞ መብርሃን እንጀራ ነው። በ22 ዘልዬ በ23 ቅዱስ ጊዮርጊስ ደግሞ ዳቦ ነው። በ24 ዘልዬ በ25 ደግሞ መርቆሬዎስ ንፍሮ ነው ባቄላ ማለት ነው። በ26 ሀብትዬ ዳቦ ነው። በ27 መድኃኔዓለም እንጀራ ነው። በ28 ዘልዬ በ29 ደግሞ አቡነ እጨጌ ዳቦ ነው። ይሄ ሁሉ አቡነ እጨጌም ታሪክ አላቸው። ምዘክራቸው ጠቅላላ ታሪክ አላቸው። ተነግሮኝም ታሪክም ሰርተውልኝ ነው በህይወቴ። እንደው ይሄን ሁሉ ነገር ስታደርጊ እንዴት ይሳካልሻል? የኑሮ ሁኔታ ከስራ ጋር ብዙ ነገሮች አሉ። ግን ያው የምታግዘኝ አጋዜ ከ10 ዓመት በላይ ልጅ እግዚአብሔር ሰጥቶኛል። ልጆችን ያሳደገች እሷም ያው በመንፈሳዊ ህይወት ትንሽ ችግር ስላለ በጤና በምንም በዝክሮቹ ብዙ ፈውስ አግኝታለች። ቤቴ ውስጥ ያለችው ማለት አጋዥ። ስለዚህ ከእሷ ጋር በመተባበር ያው መልክ አደርሳለሁ። የሁሉንም መልክ ጧት መልክ ይደረግ ግድ ነው። አምሶ ቅዱስ ሚካኤልን፣ መልከ ኢየሱስን፣ መልከ ኤዶምን ሳላደርስ አልወጣም። ያው ወላዲተ አምላክ ደግሞ ውዳሴ ማርያምን ግድ ነው። ከዛ ደግሞ የዕለት አሉ በየቀናቸው ማለት ነው አሉ መጽሐፉ አደርሳለሁ። ይሄ መጣው ግን ከምንድን ነው? ከፈተና ነው። በፊት ምን ነበር ፈተናው? በምን ተጀመረ? ፈተናው የተጀመረው ያው አካባቢ ባለ ሰው ነው ፈተናው የተጀመረው። ጓደኛ በምናምን ፈተና የተጀመረው ከላይ ያለው ማለት ነው። ይሄ የምመጣልህ ደግሞ የልጅነት ታሪክ አለ ራሱ አሁን ቅዱስ ጊዮርጊስ ያጋለጠው ማለት ነው። እኔ የሚመስለኝ ግን የመጀመሪያዎቹ የተጋለጡ ሰዎች ናቸው ይህንን ነገር ያደረጉት ብዬ የማስበው። ልጅነት ታሪኬን አላውቅም ማለት ነው። ከዛ ምን ነበር እኔ ስላሴ ባህሪያ ማንም አይነካኝም ባይ ነበርኩ። ሳልጸልይ የተለያየ ንስሐ በደምብ ሳትገባ በወሬ ብቻ ማለት አምናለሁ አይነካኝም እንደማይሆን የተረዳሁት። እንግዲህ ጸሎት ከጀመርኩ 6 ዓመት 7 ዓመት ይሆናል በጸሎት ህይወቴ ማለት ነው። በየቀኑ ድርሳን አደርሳለሁ። መጽሐፎችን መግዛት ጀመርኩ። ራሴን ምን ሊያገኘሁት መሰለ? ባዶ ነገር ላይ አባባል ገባ። አምናለሁ፣ ቤተክርስቲያን ሄዳለሁ፣ ስሳል ይደርሳል። በቃ እንደዚህ ብቻ። ግን የምከላከለው ነገር እንደሌለኝ ዋስ ዝክር ዋስ ነው እንደተረዳሁት ማለት ነው። ቤተክርስቲያን መሄድ ብቻ ሳይሆን በእግሬ መሄድ ብቻ በልቤ መሄድ እንዳለብኝ በቃ መውደቅ ያልኳቸውን በሙሉ በየሄድኩበት ቤተክርስቲያን ቅዱስ ጊዮርጊስ አሁን ሰሚት
ቅድስት አርሴማን በጣም ሰሚ ናት። ከዛ በፊት ደግሞ ጅሩ አርሴማን ሄጄ ነበር። በቃ በየሄድኩበት አለኝ ማለት መልስ አለኝ። ግን ህይወቴ ላይ ምንድነው የሆነ ነገር አለ ማለት ነው የቀረኝ ማለት ነው። የቀረኝ ስለ ከእግዚአብሔር ጋር ያለኝ ግንኙነት የሆነ ስጠኝ እንካ አይነት ነገር ሆነብኝ። ገባ ይደረግልኛል እንትን አስገባለሁ ማለት ነው ያው ስለቴ ማለት ነው። እኔ ግን እርካታ የለኝም። አርግልኝ ላርግልህ እንደዚህ አይነት ነገር ሆነ አይሰራም። ቢደረግልኝ እንደማይሰራ በህይወት የተገነዘብኩት ማለት ነው። ምንድነው መስራት ያለበት? በቃ ሰው ለክርስቶስ መውደቅ እንዳለበት። መውደቅ ስለ ጠዋት ግድ ውዳሴ ማርያም አንብቦ ቢቻሉ ማለት ነው። ቢዚ ከሆነ እንኳን ውዳሴ ማርያም አንብቦ ማታ ደግሞ ይኸው ማታ ምንድነው ማድረገው? አርጋኑና ሰይፈ ስላሴ ሳላነብ አልተኛም በአሁን ህይወቴ ማለት ነው። በፊት ግን አባታችን እንኳን ለማለት በቃ ቶሎ ነው ተኛለህ። ግን መኝታ አይባልም። ምን አይነት መኝታ ነው? ቅዠት የሞላበት ህይወት፣ ደስተኛ አለመረጋጋት፣ የምታደርገውን አለማወቅ፣ ውሎህን ማዛባት። ውሎ ስለ የሰው ልጅ ውሎ አለው። ከስራም ከተመለሰ በኋላ የሚያሳልፋቸው ነገሮች አሉ። የቀን ውሎ አለ። ያ ነገር እርካታ የሌለው አለ፣ ደስታ የሌለው መኖር ነው። ዝም ብሎ መኖር። ልጅ ታሳድጋለህ፣ ትገባለህ፣ ገንዘብ ካለ ታወጣለህ። በቃ ይሄ ጊዜያዊ ነገር ማለት ነው። እና ብዙ ነገር ደግሞ የምጠቀም ሰው ነበርኩ። እንደማንኛውም የኮስሞቲክ ሰው ባልሆነም ያው ፒስቲኩን ጥፍር ቀለሙን በፊት ማለት ነው ማለት ከ5 ዓመት በፊት ማለት ነው ሁሉ ነገሮች ሂዋኒር ሳይቀር ሁሉ ነገር ማለት ነው። በዚያው እኔም ሂዋኒር ራሱ ሻጭ ነበርኩ ማፊ ላይ ማለት ነው። ይሸጥ ነበር። ነበረሽ መሸጫ ቦታ? አይ የሰው ነው ተቀጥሬ ነው የመጀመሪያ የዛሬ 10 ዓመት በላይ ማለት ነው። ሰው ሳያውቀው አስተዋውቂያለሁ ሂዋኒርም ማለት ነው። ስለዚህ አንቺ ከምትሸጫቸው መካከል መርጠሽ ደስ ያለሽን የምታረጊው ነበር? በቃ እንደዛ ብቻ ሳይሆን ያው ገዝተህም ቢሆን በቃ አንተ ሰዎችን ለማስተዋወቅ የግድ ፀጉርህም ጥሩ ቢሆን የግድ ይሄው ተጠቅሜያለሁ ለማለት ትጠቀማለህ። እነዚህን ሁሉ ነገሮች ሳደርግ ክርስቶስ ግን ያው ይጠብቃል ስል እስከሚገባ አሳልፎ አይሰጥህም። ፈተናም ቢሆን እስከሚገባ የግድ የልብህን ወይም ልብህን ያይና የሰው ይመለሳል ወይም ደግሞ ፈሪሃ እግዚአብሔር ይኖረዋል ብሎ ጠብቆ እንግዲህ ለዛሬው ቀን አድርሶኛል። ዛሬ ቀን ስደርስ ደግሞ ፈተናዎቹም እንዳለ ቢሆኑም ግን እግዚአብሔርን በማወቅ ስለሆነ ችያቸዋለሁ። ወደ ጸሎቱ፣ ወደ ጸበሉ፣ ወደ ስግደቱ፣ ወደ አምልኮተ እግዚአብሔሩ ጠንከር ብለሽ የመጣሽበት የሶስተኛ ልጅሽ የእርግዝናው ጊዜ የተጀመረው ፈተና ላይ ተነሽልኝ። ሶስተኛ ጊዜ ምን ሆነ መሰለህ? አረገዝኩ። ያው ማርገዜን አወቅሁ፣ ተመረመርኩ። ከዛ ሳል ነው የሚጀምር። የኔ ችግር ሳል ነው። እንዳላልች ይሁንና ሌሊት በቃ አልተኛም እና አሁን ነጨጌ ሄጄ ነበር መንዝ ሄጄ ምን ሆነ ሌሊት ተነስቼ 11 ሰዓት ያው ታሪኩን ላስዳል ብዬ ነው ስታጠብ እቺ የምታረግብኝ ሴት መጣች በመስታወት ማለት ሻወር ቤት ማለት ነው። የታጠብ ብቅ ስትል ተያየን ማለት ነው። እንዲሁ ባጋሃድ ማለት ነው። በቃ ምን ላድርግ ልሄድብሽ ነው ምን ልለያይ ነው አልኳት። አይሆንም አለች። እዛው ነው። ከዛ ባለቤቴ ደንግጦ ከማን ጋር ነው የምትወሪው ሲል ከከሌ ጋር መጣሁ። ደነገጠ። አልናስባትም። በጣም ደነገጡ። ያው ነጭጌ ስራ ጀመሩ እና ተንቀጠቀጥኩ። ከዛ እንደምንም መኪናው እንዳያመልጠን ዮሐንስ ነበር የሚያዘጋጀው። አዋሩጠን መኪናው ላይ ደረሰን እና ውስጤ በቃ ያየሻት በግልጽ ነው ወይስ እንደዚህ በመስታወት ፊቷ መጣ? ተመሳስሎ ማለት ነው? አዎ ራሷ መልኳ ናት። በቃ ልንለያይ ነው አልኳት። በጣም ቤስት ጓደኛዬ ናት። አላስባትም ግን በቃ ደነገጥኩ ማለት ነው። ከዛ አይሆንም ብላ እዛ ላይ ምጮ እኔ አወራለሁ ማወራው ባለቤቴ እየሰማኝ ማና ስለኝ እከሌ የምንድን ነው ምናምን አለና ተነስተን አቡነ ጨጌ ሄድን ማለት ነው። ስንሄድ እኔ ፔሬድን ጨርሼ ምን ብዬ ነው የመጣሁ? መንገድ ላይ መጣብኝ። በጣም ተበሳጨሁ እና ንስሐ መግቢያ ቅዱስ ጊዮርጊስ ቤተክርስቲያን አለ፣ እዛ ገባን። ንስሐችንን ጨረስን። ከዛ ውስጥ መታጠቢያ አለ ከመግባት በፊት ሄደ ከሆነ ማለት ነው። ከዛ ገላችን ስንታጠብ እግሬን ምንም ሳይነካው እንዲህ ክፍል ላለ ማለት ነው። ሜዳ ነበር ክፍል ላለና ደም ወጣ ከእግሬ ላይ ማለት ነው። የነካኝ ነገር የለም። ሰው በቃ ጀምሩ ምህረት። እኔ ፔሬዴ በመምጣቴ ተበሳጭቻለሁ። ያልተናገርኩ ንስሐ እንዴት አቡነ ጨጌ እያልኩ ከዛ ደሜን እያንጠባጠብ ወደ ቤተክርስቲያን እንደዚህ አሽጌ ገባው ማለት ነው። ከዛ ገብቼ ቁጭ አልኩና እንትናቸዋል ምስሉ ድርሳኑም አለኝ ቤቴ። ተነሳሁና ምስሉን ዳበስኩት እግሬን ማለት ነው። ዚግዛግ ሰፉት ማለት ነው እዛው ማለት ነው። ግን ደነገጥኩ። እዛው ዚግዛግ ተሰፋ ማለት ነው። ከዛ ለእህቴ ለባለቤቴ ማይሷይ በይሄንማ ትመሰከሪያለሽ ቆመሽ ስላድኗቸውን ስታስነኪ በቃ ስቼ አባበስኩት ማለት ነው። እንደዛ ተሰፋለ። ምንም ድሙጥ እኔ ገና ለነገ እንዴት ሄዳለሁ? ሽፍን ጫማን ያደረኩት መንገድ አለው ተወሰነ ብዬ ለነገ ነው የማስበው።
እና ምን አድርጊ ነው እያልኩ ውስጥ ሀላለም የሚናገረው ነገር ውስጥ ምን አድርጊ ነው ተናገርኩ ምሳሌ እንደዚህ መጣ እሷ እንደዚህ አየኋት ተምታታው ማለት ነው። መጀመሪያ ይሄ ከገብርኤል በፊት ነው እሳቸው ያደረጉልኝ ማለት ነው። ከዛ ዚግዛግ ሰፉ ደናው ተኛው ጥሩ ህልም አየው። ሰው ሴት እኔ አልተጠመኩ ያው እንትኑ መጥቷል ማፌሬዱ መጥቷል ህዝብ ሲመሰክር እኔ ግን ፈርቼ ተነስቼ ለመመስከር ፈራው ማለት ነው። ከዛም በኋላ ምን ሆነ በቃ በሳቸው ድርሳን ባለቤት የሌሊት ሲያነብ ሳል የለም ልክ ድርሳኑ ሲነሳ የኔ ሳል ይቆማል ማለት ነው። በቃ አያስለኝም ማለት ነው። የሚላከው መንፈስ በሳል አላርጂክ ሆኖ ገብቶ ያስለኝ ነበር። ልክ እሳቸውን ገልጦ ድርሳናቸው ማናቸውን ሲያነብ ይቆማል ሳሉ ማለት ነው። ከዛ የገረመን ዝክራቸውን በዛ ላይ ጨመርኩት ማለት ነው። እሳቸውን ዝክር በህይወቴ ስቲል እስካሁን ድረስ እዚህ ወይራ ሰፈር እሄዳለሁ። በቃ ስለትም ይሰሙኛል በቃ ብዙ ነገር ማለት ነው። ለሌላ ደጃቸው ደርሰሽ ግን ሳትጠመቂ ነው የመጣሽው? ግን እዛ ጋር ተሰርቷል። በግሬ የገባውን ነገር አውጥተው ዚግዛግ ሰፍተው ጨርሰዋል። ሲሄድ ምንም ህመም የለም ምን የለም እየገረመኝ ብዙ ሰው መጥቶ እንዴት ወይስ ሲለኝ እያሳየኋቸው በቃ ዚግዛግ ሰፍተውታል። በቃ ሰሩልሽ አትበሳጭ አሉኝ ፔሬድ በመምጣቱ ማለት ነው። ከዛ እንደዛ እያለ ይሄ ምልክት አየው በህይወቴ ማለት ነው። ከዛ ያው ልጁ እንዳጋጣሚ ይሄ ሶስተኛው ልጅ ተጸነሰ ማለት ነው። ከዛ ምን ሆነ ከእርግዝናው ጋር ፈተናው እየጨመረ መጣ ማለት ነው። እየጨመረ ስለ ከእርግዝና ጋር ሳል አስበዋል በጣም የሚያሙ። ከዛ እኔም በቃ ወጥሬ አርጋኖ ገዛው። መጀመሪያ ገዛው መጽሐፍ አርጋኖ ነው የመቤቴ ማለት ነው። እሷን ገዛው። ዳሴ ማርያም ቤቴ አሁን ቁምሳጥን በሙሉ የጸሎት መጽሐፍ ነው። አንዳንዴ ፈተና ለበጎ ነው። ፈተናው እንኳን መጣላለሁ ዝም ቢለኝ ባይፈትነኝ እንደማልገባ እኔ አውቀዋለሁ። ያው ታምናለህ እኮ እምነት አለኝ እሳላለሁ እንዳልኩ ግን ይሄ መሰረታዊ ክርስቲያን መሰረታዊ ነገር የለም እንትን አልነበረ ይጎልኛል። ከዛ ግን እያልኩ ቅዱስ ገብርኤል ዋሻው ገብርኤል ደግሞ መጠመቅ ጀመርኩ። በየጊዜው ህልም አለኝ የማደርጋቸውን ነገሮች በቃ አሁን ዋሻው ገብርኤል ምን አደረገ ይሄ አቋም ያለው ሰው መፍጠር ፈለገ ማለት ነው። በእያንዳንዱ ነገር እንዲህ ብታረጊስ ዛሬ እንዲህ አድርጊ ብሎ መልእክት ማለት ነው በህልም ማለት ነው። ከዛ 9 ወር ሙሉ መጠመቅ ጀመርኩ ማለት ነው። ከዛ መጨረሻ ላይ ይደክም ይሄለ 9 ወር ከገባ በኋላ እዛ በህልሜ በቃሽ አለኝ። በቃሽ ካሁን በኋላ ትመጪና ፊት ለፊት ቁጭ ብለሽ ታናግደኛለሽ ጸበሉ በቃ ወርካም እንደዚህ መቀመጫ ፈልገሽ ፊት ለፊት አለው አለኝ። ከዛ ይሄድኩ ሳልጠመቅ ማለት ነው ፊት ለፊት የውስጤን ያመንኩታ የውስጤን ተናገረ እመጣለሁ። ያው በጸጋ ነበር መከታተለው እንትኔ ማለት ነው። ግዝናዬ በጸጋ ሆስፒታል ነበር። ወሬ ደረሰ እና ባትኖስ ደግሞ በዚህ አጋጣሚ በጣም አነባት ነበር ባትኖስ መጽሐፍ ከሲል የጻፉትን እሱም በጣም ረድቶኛል። ስሙ ለዛውም ልጄ በሱ ስም ያደረኩት ማቲያስ ነው ያልኩት። በቤቴ ባትኖስ ለማቲያስ ያደረገችለት ብዙ ነገር አለ እዛ ባትኖስ መጽሐፍ ላይ። ከዛ ወሬ ጸሎተ ፓርቶስ ማለት ነው። ከዛ ወሬ ደረሰ ገባው ማለት ነው ማዋለጫ። ያው ያመኛል እንዳልኩ ወደታች ይለኛል ማለት ነው። በጣም ስቃይ ያለው። ከዛ በህልሜም ያው መብርሃን መቼም ከጠገቤ ያልተለየችም ሁሌ አይዞሽ ነው የምትለኝ። አይዞሽ ይሄ ቀን ያልፋል በርቺ ነው የምትለኝ። ያው ተቀምጬም ቢሆን ጸሎቱ አልተቋረጠም። ዳሴን አደርጋለሁ አርጋኑ ደግማለሁ። የዕለት ጸሎት ይደረጋል። ቤት ውስጥ ዕጣን ይደረጋል። ባለቤቴ እግዚአብሔር ይመስገን በቃ ወጠር ነው ማለት ነው። ገባኝ አብሶ ያንን ነገር ካየሁ በኋላ ልጅ እዛው አካባቢ ስላለች የምኖርበት ቦታ እንትን ጀመርኩ ማለት ነው ፋይት ማለት ነው። እኔ ምንድነው ፋይቱ በጸሎት ሌላ መሳሪያ እንደሌለ ገባኝ። ይሄ ማኩረፍ ምናምን አይደለም መሳሪያው። እኔ ክርስቲያን የሚያደርገውን ነገር ማድረግ እንዳለብኝ ለራሴ ማለት ነው። በቃ ጸሎት መጓደል እንዳለብኝ እግዚአብሔር ፊት ስቆም ምን ሆኜ መቆም እንዳለብኝ በቃ እግዚአብሔር ፊት ስቆም በፊት ይሄ ፍላጎትን የምታወራው ወሬ አለ አይደል አሁን ቀረ። ፍላጎት ሳይሆን በደለኛ እንደሆንኩ ይሰማኝ ጀመር እንደጠፋሁበት ማለት ነው። በደለኛ ሰው ደግሞ ሁሌ ያለቅሳል። በጣም አለቅሳለሁ ክርስቶስ ፊት ስቆም ማለት ነው። የሚያስለቅሰኝ ምንድነው አንደኛ ጥበቃው፣ ሁለተኛ ደግሞ ሰው በጉዳት ነው ክርስቶስን ብዙ ጊዜ የሚያውቀው። ይሄ ነገር ሲመጣብኝ ነው በቃ ሐኪም ቤቱን ሞከርኩት ተመልሶ ያው ሲሆንብኝ ያው አንድና አንድ የት ነው መጠጋት ያለብኝ ክርስቶስ ጋር ነው። እምነትም ቢኖር ጸሎት ሳታደርግ ውዳሴ ሳታደርግ ዝም ብሎ በስመ እምነት እንደማይሰራ ይሄ ህልም የመጣው መቼ ነው? ይሄንን ጸሎት ተጋድሎ ሲጀምር ነው። ቅዱስ ገብርኤል ዝክሮች ይመጣሉ። ህልሚያው ተጀምሯል። መዘክሪያቸው
እነግርሻለሁ ብሎ ያው መዘክራቸውን የዘረዘርኩልህ ማለት ነው። በቃ በዛ መሰረት ያው 9 ወር የገባ ሄድኩ። ለዛው 2 ልጆች ስላሉ የሚገርም ነገር 3ኛ ሴት ትላለህ አይምሮዬን አልተመረመርኩም። ከዛ በህልሜ ምን አለኝ ምን ሴት ያልሽ ይሄንን በሰላም በተገላገሽ ወንድ ነው በህልሜ ማለት ነው። ዋናው አንቺ መላቀቅሽ ነው። ለምን እንትኖች አሉ እኔም አላቃቸው ፋይቶች አሉ ማለት ነው ከውጭ እግዚአብሔር ያው ያስቆማቸው ወይም ደግሞ እግዚአብሔር እኔ እንዳላቅ አድርጎ የሚታገላቸው ፋይቶች አሉ ትንሽ በማነበው ማለት ነው። ያው ከገባው በኋላ በጸጋ የሚገርምህ ዝም ነው ያለው። በቃ ተጀመረ ምጡ ጸጥ አለ ማለት ነው። ምንም ነገር በቃ እንቅስቃሴ የለውም እና ተጨናነኩ። ቀን ገብቼ ሌሊቱን ሙሉ ዝም ነው። ከዛ ምን ይሻላል ኦፕራሲዮን 2 ልጅ ወልጃለሁ። 3ኛው ኦፕራሲዮን ሲባል 12 ሰዓት ሲሆን ዶክተር ይወጣል ማለት ነው። ሲወጣ ለሌላ ተክቶ ነው የሚወጣው። እሱ ሲደወል በፍጹም ማለት እኔ እመጣለሁ እሷ ኦፕራሲዮን አትወልድም እንደ እግዚአብሔር መቼም ሲያመለክተው ማለት ነው። እዛ አትወልድም በምጥ ነው መውለድ ያለባት እና ሌሊት ላይ እንደዚህ 3 ሰዓት 4 ሰዓት የሚመጣ እንተናል መስታወቱ ላይ የቆሙ ወታደር የሚመስሉ ፊታቸው እንደዚህ ያዞሩ ያቀባበሉ ሰዎች በጣም አያለሁ። እኔ ምንም እንቅስቃሴ የለም ማለት ነው። ማዋለጃ ክፍል ተኝቼ ማለት ነው እና 4 ሰዓት 5 ሰዓት ሲሆን ማንበብ ጀመርኩ። ለድንግል ማርያም የሰጣት መጨረሻ ላይ የዓርብ ነው መሰለኝ አለ ፈያዊ ካልክ በቃ ሴቶች ሊወልዱ ሲሉ ያችን ካሉ እንደሚያዋልዳቸው ለድንግል ማርያም ገልጾላታል እዛ መጽሐፍ ላይ ማለት ነው። ከዛ ትዝ ያለኝ መቼ ነው መሰል 5 ለ6 ሩብ ጉዳይ ያ ነገር ትዝ ያለኝ ማለት አነባዋለሁ ግን ያልመጣልኝ እንቅስቃሴ የለውም ብያለሁ። ወደታችን ማይልም ዝም ብሏል። ከዛ እኔ ደግሞ ያሳለፍኩት ታሪክ አለ። ያሳለፍኩት ታሪክ ስለ በቃ በምን እንደመጣው በጸበል በምን እንደሆነ አውቀዋለሁ። እና ምስሎች ምናምን ይዣለሁ እና እንዲፈርም ባለቤቴ ወረቀት መጣ ማለት ነው። ኦፕራሲዮን ተወጥቶ ፈርም ሲለው ቆይ አልኩት እና ያችን ያልኩህን ባትኖስ ይዣለሁ ገልጬ አነበብኳት ማለት ነው። ፈናዊ እሱን ሳቅ ቀጥታ ፈናዊ እሱን ያልኩት ሌሎችን እኮ ሳነብ ቆይቻለሁ። መጥቶ ግጥም አለ። ራሴ ነኝ ወጥቼ ወደ ማዋለጃ ክፍል ሄድኩ ራሴ ማለት ነው። እነሱ በቃ በእንቅልፍ ተዳክመዋል። በጣም ቆየሁባቸው። ሳይው መጥቷል ጉድ ብለው አዋለዱኝ ማለት ነው። ያችን ቃል ብዬ ማለት ይሄንን መመስከር ስላለብኝ ከዛ በሰላም ምንም እንትን ሳይል ልጄ ወደ ቤት ገባሁ ማለት ነው። ከዛ ቤት ገብቼ ያው እግሬ ምናምን ያው እንትን ነበር ማለት ያው ቻሌንጆች ስለነበሩ እግሬ አበጠ። እምነት እያደረኩ ምን እያደረኩ አስታመምኩት። ያው ልጁ ክርስትና ተነሳ ምን አለ። ከዛ ያው ቅዱስ ገብርኤል አልቀርም ብቻለሁ ዋሻው ገብርኤል። ከዛ ምን ሆነ እዛ ልጄን እያስጠመቅኩ ጳጉሜ መጣ ማለት ነው። ጳጉሜ ሲመጣ አስቀድሳለሁ ልጆቹን በሙሉ ይዤ ማለት ነው። በቃ አሁን ምንድነው ገባኝ ማለት ነው። ገብቶኛል። እኔ ገብቶኝ ብቻ አይቀር መግባት አለብኝ ማለት ነው። ውስጤ ልጆችን ይዤ ከጥምቀት በኋላ ቅዳሴ እንገባለን። ከዛ በ3 ተጠምቀ በ4ኛው ቀን ምን ሆነ ጅቦቹ ቅዳሴ ማለት ወጡ ማለት ነው። እንዳለ ወጡ። ሁላችን መቅደስ ውስጥ ነን። ልጆችን ይዤ ልጆቼ በረንዳ ላይ ናቸው። ጅቦቹ ወጡ ሲሉ ደነገጥኩ ማለት ነው። ያው ሰው አይደለም ወይ ልጆችን እንትን እንዳይሉ ምናምን አልኩ። 2-3ቱን የሚያዝ ነው። ከዛ ጅቦቹ ቅዳሴ እስከሚያልቅ ቁጭ አሉ እዛ በረንዳው ላይ ቁጭ አሉ። በጣም የሚያማምሩ ነጫጮች ናቸው። ከዛ ቅዳሴው አልቆም ብሎ በተራ እንደዚህ ሊገቡ ጀመሩ። እኛን አሳለፉ ማለት ነው። እያየዋቸው ማለት ነው። አልኩችን የተናገርኩት ወይኔ ቅዱስ ገብርኤል አወጣልኝ ልጆቼን ስል ከላይ ነው እየተምዘገዘገ አክሊል ወረደው ለትንሿ ጅብ ማለት ነው። ወረደና ትክክል አላለም። ከዛ ያስቆስቷል። ወይኔ አክሊሉ ወረደ እኮ ብዬ ወደኩ ማለት ነው። ለጅቧ ሲወርድ አይቼ ማለት ነው ወደኩና ምንድነው አይዞሽ ብላ ብድግ አደረገች። አየሁ ይቅር በለኝ ገብርኤል ከነዚህ የሚባሉ አይደሉም ጠባቂ ናቸው እያለቀስኩ ማለት ነው። እየተምዘገዘገ ነው የወረደው። ምን አይነት አክሊል ነው? በቃ የሚያምር በቃ በጣም ይለያል። ብርቅርቅታው አይኔን ማየት እንደዚህ እያየሁ ነው። አንተን እንደማየ እያየሁት ነው። ተምዘግዝጎ መጣና ትንሿ ጅብ ላይ ነጫጭ ጅቦች ናቸው። ወርዶ ትክክል አላለም። ከዛ አየሽው እሱ አልታያትም። ከዛ እኔ ወደኩ ማለት ነው። ይቅር በለኝ ገብርኤል እችን ተናግሬ ነው ማለት ነው። ልጆቼ አልኩ በልቤ ጅቦቹ እግዚአብሔር አወጣልኝ እችን ነው ያልኩት። ያው የስጋ አመለካከት አለ አይደል? ጠባቂ መሆኑን ብረዳ ልጆቹ እየወጡ እየገቡ ስለነበር ጅቦቹ ሰልሳ ይዘው እያስቀደሱ ነው። ጅቦቹ አይቻቸው አላውቅም ከዛ በፊት ማለት ነው። ይመጣሉ ምናምን ይባላል። ተርታቸውን ጠብቀው ያቺ አክሊል የተደረገ ቆሜን ያየዋል። ቀጥታ ዋሻው ገባች። በቃ ተአምር አልኩ ለራሴ ማለት ነው።
ገብርኤል በቃ ለዛውም በዚህ ደረጃ አልታወቀም ነው የምለው። አንዳንዴ መታችሁ ራሱ ቪዲዮ ብትሰሩ ደስ ይለኛል። ብዙ ነገሮች ያሉት ቅዱስ ገብርኤልና ሰሚ ታቦት ነው። በጣም ነው የሚሰማው። ይቅር በለኝ ብዬ አልቅሼ ወደ ቤት የተመለስኩ እና ገብርኤል በቃ በህይወቴ ያው ልጅ እንድወልድም ሩፋኤልም እንደዛው ይጠመቅ ነበር። ብዙ ነገሮች ነው ያደረጉልኝ። አቡነ እጨጌ፣ ጻድቃኔ ማርያም መሄድ ነበር። በየቦታው ቤተክርስቲያን እሄዳለሁ እና ሁሌ ግን መልስ አለኝ። መልስ የመጣው ግን መቼ ነው? በጸሎት እኔ ራሴን መግዛት ሲጀምር፣ ጸሎት ማድረግ ሲጀምር ከድሮ በተሻለ ማለት ነው። የምጠይቀውን ማወቅ፣ ከሁሉም ደግሞ የምጠይቀውን ማወቅ ማለት ነው። ሁሌ ለስጋ ነበር አይደል? ከዛ ደግሞ ለነፍስ ምን አይነት ቦታ እንዳላት አታውቅም። ሁሌ ስጋ ነው። አድርግልኝ እንደሌለኝም ነበር የድሮ ህይወቴ ማለት ነው። አሁን ግን ምንድነው ራሴን ሰራኝ። እኔ መሰራት እንዳለብኝ ገባኝ ማለት ነው። መሰራው በምንድነው? በጸሎት ነው። አብሶ ድርሳኖች ብዙ አሉኝ እና ሳነብ በጣም ነው ማለት። ለምንድነው? በቃ ለሰው ልጆች የሚጸልዩ ጸሎት ለራስ ብቻ አይደለም። ለሰው ልጆች የሚደረጉ ተጋድሎ ለተክለ ሃይማኖትም ሆነ ክርስቶስ ሳሙራን ሳነብ በቃ እኔ ለእኔና ለእኔ ብቻ ሆንኩ። ራሴን ሳዳምጠው ማለት ነው። ለሌላ መትረፍ ባልችል እንኳን አትሊስት መጸለይ እንዳለብኝ እዛም በጸሎት የማውቃቸው እህቶች አሉኝ። ከእነሱ ጋር ሆነን ብዙ ነገሮችን አሳልፈናል እና አሁን ደግሞ እግዚአብሔር ይመስገን ልጁም አድጎ የ4 ዓመት ሆኖታል። እግዚአብሔር ይመስገን ይመስገን። መልካም። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ እህታችን እስካሁን በነበረን ቆይታ እየገለጸችልን ያለው የጻድቃን የሰማዕታት የሐዋርያት የቅዱሳን ምልጃ ጸሎታቸውንና በህይወቷ የደረሰባትን ፈተናና ውጣ ውረድ በምን አይነት መንገድ እየተቋቋመችው እንደሆነና እንዴትም ቅዱሳኖች እየረዷት እንደሆነ ነው። በዚሁ አጋጣሚ ዋሻው ቅዱስ ገብርኤል ጅቦች የሚያስቀድሱበት ዋሻው በጅብ የሚጠበቅበት ቤተክርስቲያን ሳሚት ኮንዶሚኒየም 2ኛ በር በቀጥታ ዋሻው ቅዱስ ገብርኤል የት ነው ብላችሁ ብትጠይቁ ማንም ሳያሳያችኋል። ወይም ደግሞ በጨርቆስ በኩል ሰሚት ጤና ጣቢያ ጋር በቀጥታ አቋርጣችሁ ወደ ዋሻው ቅዱስ ገብርኤል ሄዳችሁ ይህንን ድንቅ ታምር ማየት ትችላላችሁ። ቦታው ላይም ፈዋሽ ጸበል አለ። የበረከቱ ተካፋይ መሆን ትችላላችሁ ማለት ነው። እንግዲህ ዝክር ማለት ደግሞ ምን ማለት እንደሆነ እህታችን በዳቦ በቆሎ በንፍሮ በእንጀራ የምዘክራቸው ዝክሮች ምን ያክል ዋጋ እያሰጧት እንደሆነ እህታችን ገለጻ አድርጋልናለች። ይህ ሚዲያ ደግሞ ዶርቃ ሚዲያ ዝክረ ቅዱሳን የሚል መርሃ ግብር ጀምሮ የቅዱሳኖችን መታሰቢያ በሀገር ውስጥም ከሀገር ውጭም ያሉት ወንድሞች በቤተ ክርስቲያን በጎዳና በጸበል ቦታ በተለያየ ቦታ ዝክር መዘከር ለሚፈልጉ ይህንን መርሃ ግብር እኛም ማዘጋጀት ጀምረናል ማለት ነው። ስለዚህ ሁላችሁም እስከ መጨረሻው ድረስ ከኛ ጋር ስትሆኑ ወይም ደግሞ ቅዱሳኖችን ስትጠጉና ቅዱሳኖችን ስትዘክሩ ምን እንደምታገኙ በህይወታችሁ ላይ ምን አይነት ለውጥ እንደሚመጣ ምን አይነት ፈተናም እንዳለው ፈተናዎችንም በምን አይነት መንገድ ማለፍ እንደምትችሉ ቅዱሳኖች ስትዘክሯቸው እናንተንም ይዘከሯችኋልና እንግዲህ እስከ መጨረሻ ድረስ ከኛ ጋር ሆኑ። ካቆምንበት እንቀጥላለን። እንግዲህ እህቴ ብዙዎቹን ነገር እያነሳሻቸው ስንነጋገርባቸው ብዙ ሰዎች ይማሩባቸዋልና እኔም ከወደ ኋላ ታሪክሽን ጀምር ያልኩት ለዚህ ነውና ልጅሽ 4 ዓመት ሆኖታል በዚህ ሰዓት። እግዚአብሔር ይመስገን። ልጆችሽን ቅዱስ ገብርኤል ይጠብቅልሽ። እስቲ እንግዲህ ወደሚቀጥለው እንሂድ። ደግሞ እንግዲህ ሌላም ነገር ካላን እንደዚሁ አነሳሽልኝ። ያው የሚቀጥለው ምንድነው? በዚህ ትግል ውስጥ ቆየው ማለት ነው። ከዛ የሰማዕቱ ደግሞ ቅዱስ ጊዮርጊስ ጸበል መፍለቁን ሰማን ማለት ነው። በዚህ ፕሮግራም ማለት ነው። ያን የሚያስተላልፈው ሺህ ወጎች ነበር እስክንድር ማለት ነው። እና የእሱን ታሪክ በጣም ነው የሰራው። የዛኔ በጣም ስንሰማ ጸበሉ ሲወጣ ማለት ነው እያየን ነበር ማታና በእጃችን እኔም እህቴም ሆዳችን ምናምን ዳበስ ነው እዚሁ በእምነት ማለት ነው። ከዛ ማስታጠቢያ ነው ያልነው እዛው ላይ ምስሉ ላይ ማለት ነው ጋብሰ ነው ወደ ላይ ያለም ማለት ነው። ይሄ ነገር ምንድን ነው? በቃ እሷም እኔም አልቻልንም ማለት ነው። ከዛ ወደ ላይ ያለን የሚወጣው ነገር በጣም ዘግናኝ ነው። በምስሉ ብቻ ማለት በሚወጣው የሶስት የሚወጣው አለ እና ስነ ፈረስኮቴ የሚሰማል በስነስርዓት በቪዲዮ ላይ ምስልም የቅዱስ ጊዮርጊስ ከፈረሱ ይታያል። በጣም በቃ እንተናል ማለት ነው። ስለዚህ መሄድ አለብን ብለን 2015 ህዳር 17 ትኬት ቆረጥን። በምን ያው በባስ ማለት ነው።
ከዛ ትኬቱ ከመቆረጡ በፊት በጣም ብዙ ህልሞች ይመጣሉ ማለት ነው። ለምሳሌ በ17 ነው ጉዟችን ማለት ነው። በ15 ለ16 አጥቢያ ማለት ነው ህልማየሁ አሁንም ማቃት ሴት ናት። ማቃት ሴት ብርግድ አድርጋ በራችንን ትገባና እቺን ረዳቴ ማለት ነው ይዛለች እንቁላል ይዛ እስከዛሬ ሳስገባ እንቁላሉ ይገባ ነበር። አሁን ግን በሰበሰ እጄ ላይ ለምንድን ነው ትላለች። ትኬት ቆርጠናል። የተደረደረውን እንቁላል ታሳያታለች። ይሄ ሁሉ በሰበሰብኝ ምንድን ነው የተካሄደው እዚህ ቤት ትላታለች። ኧረ እኔ የማውቀው ነገር የለም ትላትና ወደ ውስጥ ትገባለች። ስገባ አሁን የልጆች የመኝታ ክፍል የነበረ አሁን ጸሎት ቤት ሆኗል ማለት ነው። እዚህ ጋር ራሱ የሚወጣው ብርሃን በጣም ከባድ ነው። ስለዚህ ይህን መቋቋም አልችልም ብላ እቺ ሴትዮ በእርግዳ ትወጣለች። እንደዚህ ከተጀመረማ ለእኔ ከባድ ነው ብላ ማለት ያው ማቃት ሴትዮ ስለሆነች ምንድን ነው ኪዳነ ምሕረት ነጋና ኪዳነ ምሕረት ሄድኩ ተሳልሜ ለ17 ሀጅ ነኝ ማለት ነው። ከዛ ያው ትፈራለህ። በጣም ነው የፈራሁት ማለት ነው። ውስጥ ያው የሰማቱ ነገር ታውቀዋለህ። ጥያቄ ይኖራል፣ የረሳው ምን ይኖራል ምናምን በቃ ብዙ ነገር ብቻ አስጨነቀኝ ማለት ነው። አልተኛሁም። ከዛ ማታ ላይ ምን አደረግኩ? ጫማ ያኔ ኢንፎርሜሽን የለም። አሁን ነው ኢንፎርሜሽን ያለው። እንደዚህ ጫማ ያዙ ምናምን የለም። በቃ በደፈናው ከዛ ጫማ ልንገዛ ከባለቤት ጋር ወረድና ጫማ ገዛ። በውድ በቃ ያላሰብኩት አይምሮዬ ትክክል አይደለም። ያው እኔም ብቻ ሳይሆን ያው እዛ የሚያዘውም ነገር ይኖራል። ከዛ ጫማ ገዝተህ መጣ። ቤት ከገባሁ በኋላ ደግሞ እኔ ምን ያደርግልኛል እንደተመቸው ሰው ይሄን ጫማ አድርጌ የሚሄድ የነበረውን ላድርግ ብዬ ደግሞ የነበረውን አስገባው ማለት ነው። ያንን ጫማ አስገባው። ሲልፐር ያዝን ምናምን ጉዞ። ሌሊት ላይ ምን አየው? ስላሴ ድሮ ጀምሮ እናቴ ስላሴን ትጠጣለች። 30 ምናምን ሰዎች ሆነው አሁን 2 ቀርተዋል። 2 አሁን እየዘካሁት ነው። በእኛ እድሜ 20 ዓመት በላይ ማለት ነው። ያ ጽዋ አሁን 2 ሰዎች ሆነው በየ3 ወሩ ያወጡታል። እና ስላሴ እኛ ቤት ብዙ ነገር ያደርጋሉ። እና እሳቸው ያ ምስል ሄዱ የልጅነት ምስል አለ አሁን ድረስ ወርዶ በተኛውበት አይዞሽ በሰላም ገብተሽ በሰላም ሄደሽ በሰላም ትመጫለሽ እንዳትጨነቂ ተኝ። ያ ምስል ነው የሚያናገረኝ ማለት ነው። ከዛ ነው ዲኑ እንቅልፍ ወሰደኝ። ሰባንም ምስሉም የለ ምስሉ እዛው ግድግዳ ላይ ነው ማለት ነው። ደንግጬ በቃ በሰላም ነው የምመለሰው ብዬ እቃችንን ሸክፈን ሌሊት ወጣን ማለት ነው። በእህቴ ጋር ጉዞ ተጀመረ ማለት ነው። ጉዞ ተጀምሮ ሌሊትም ቀንም የምንጓዙ የዛኔ ማለት ነው። ሌሊት ላይ ምን ማለት እንደዚህ መስታወቱ ላይ ሳይ ቀጥ ብለው የሚሄዱ ወንዶች አሉ። ፀጉራቸው ተመልጧል። አፍረታቸውን ሸፍነው ራቁታቸውን ሆነው ያንን መኪና ሌሊት ስንጓዝ ይከተላሉ። እኔ ነው የማየው። ስቆጥራቸው 10 ምናምን ናቸው። ከዛ ለእሷ ነገርኳት ለእህቴ። ኧረ ምንድን ነው ይሄ መኪና ሁሉም እያየዋለሁ። ሲመሽ የሚጓዙ አሉ አፍረታቸውን ሸፍነው። ለካ ለእኔ ነው የሚታየው። አንዳንዴ ለሌላ ሰው አይታይም። መኪናውን እየተጓዙ ደግሞ ብዬዋለሁ። ቤትም ያለውን ነገር ምንም ሰብስበን አብረን እንሂድ፣ እዛ ፋይት ማድረግ አለብን፣ እዚህ የሚያስቸግሩኝ እለዋለሁ። ያው ለሌሊት እንዳልኩ ይመጣል ያ ሳል ምናምን። ያው ማንቂያ ደውል ብለነዋል ለሊት ለመጸለይም እየተመቸን ነው። ያ ሳል ሲመጣ የግድ ተነስቼ ድርሳኖችን አነባለሁ፣ ገድሎችን አነባለሁ። ባለቤቴም እንደዚሁ ያግዘኛል። ከዛ በቃ እዛ እስከምንደርስ እነዛ የሚከተሉት መኪኖችን የሚከተሉት ወንዶች አሉ። ስታቸው የሚያስፈሩ ነው፣ ግን እንዳለ መላጣ ናቸው። ከዛ በስንተኛው ቀን ያው ደረስን። እያደረ ምን እያለን አንደርስ የለም ቅዱስ ጊዮርጊስ ተደረሰ። ብርሃን ሲሆን አላያቸው፣ ጨለማ ላይ ነው የሚከተሉት ማለት መኪናውን ማለት ነው። ከዛ ደረስን፣ ገላችንን ታጠብን። ያኔ ደግሞ ያው ቶሎ አይደርስም። ዮርዳኖስ ነው የምትጠመቀው። በማግስቱ ሌሊት 9 ሰዓት ዮርዳኖስ። እኔም እህቴም ደግሞ እዛ የታወቅናት ልጅ አለች፣ ልጅ አብረን ሆነን 9 ሰዓት ዮርዳኖስ ገባን ማለት ነው። ዮርዳኖስ ስንገባ በጣም በኃይል መጣና እንደ መብረቅ ነው ጭንቅላቴ ላይ ማለት ነው ተዋን ያለው። እኔ ሰምቼዋለሁ፣ ልጅቷም ሰምተዋለች። እና ፊቴን እጅ ነው የማይታይ እጅ የለም። እንደዚህ ልጅ ሆነ እናቶች ሲያጡ ፊትን ታስታውሳለህ? እጥብ ያደረገኝ እንደዚህ እጥብ አደረገኝና በጣም ቀለለኝ። ተጀመረ ማለት ነው ሰማዕቱ አልኩ በቃ። እና ያ መብረቅ ጭንቅላቴ ላይ ሊበራው ድምፅም አለው በቃ ነጎድጓድና መብረቅ ሆኖ ማለት ነው። ከዛ ተጠምቀን ወጣን። ሁሌ ያው ገድል ቤት ትቀመጣለህ፣ የተለያዩ መልክቶች ይመጣሉ። የዛኔ ገድል ቤት ነው፣ ሁሌ ጠባቂ ነህ፣ ቀንን አታውቀውም። ብዙ ሰው የተመዘገባልና እኛ አሁን የምንከታተለው ምንድነው ዮርዳኖስ ነው የምንጠመቀው። 12 ሰዓት ላይ ቆሎና በሶ ነው የምንጠቀመው ከጸበሉ ቤት። ጸበል ስንጠጣ ደግሞ የሚወጣው ነገር በቃ ይሄ የተከተፈ ስጋ የሚወጣልን ማለት ነው። እኔም ሌሎቹም በቃ ሮጠህ ነው
ጊዜም የለህም ራሱ ለመቀመጥ ማለት ነው። እንደጠጣ ነው እናስቀምጣለን ማለት ነው። ከዛ በማግስቱም እንደዚሁ የቀጠለ ዮርዳኖስ ተጠመቅኩ። እንደዚሁ በጣም ደስ ይለኛል። በቃ ዮርዳኖስ ስጠመቅ ልክ እንደ ዋናው በጣም ነው ደስ የሚለኝ፣ ሰውነቴን ይቀለኛል። 12 ሰዓት ሲሆን ደግሞ ጸበላችን ጠጥተን ይችን ቆሎና በሶ ነው የምንጠቀመው። እንደዛ እያለን 3ኛው ቀን ደረሰ። 3ኛው ቀን ሲደርስ እንደዚሁ ተጠቀምን። በ4ኛው ነው የቀበረው። 3ኛው ቀን እንደዚሁ አልደረሰንም ወረፋ። እንደዚሁ ተጠመቅን፣ እየጠጣ ምን እያለን 3ኛው ከመግባቴ በፊት ነው እንጂ ሌሊት ምን ሆነ አውደ ምሕረት ላይ ትምህርት ተሰጠ። ምን አለ ከዛ ሁሉም ሰው ሲተኛ እኔ አለችኝ እንትን ማንበብ ጀመርኩ። ይሄ ድርሳኑ እንትኖችን አርጋኑንና ሰይፈ ሥላሴ ሁሌ ያደርሳሉ። ታዲያስ አምድ ነው የወረደው። እንደዚህ አምድ ብርሃን ወረደ ማለት ነው። እንትኑ ላይ አርጋኑ መጽሐፍ ላይ ስቀና ስል የሥላሴ ምስል 3 ሥላሴዎች ማለት ነው አሉ። ደነገጥኩ ማለት ነው። አይኔም በጣም ሾክ አደረገና እሷን ቀሰቀስኳት። አጠገቤ ነበረች። ምንድነው እዛ ጋር የሚታየው? በቃ ፈራው፣ በጣም ፈራውና ቅዱስ ጊዮርጊስ ደግሞ በፈረሱ አካባቢው ማለት ነው ፈረሱ ድምፅ እያለ አካባቢው እያየሁት ማለት ነው ይዞራል። በቃ እንዴት ብዬ ላንብብ? እንደኛ ያው ቤት ውስጥ የምትጋደለው ነገር ቢኖርም በዚህ መልኩ አይደለም። ከዛ ደግሞ መልሼ አርጋኑን ይጀምራሉ። ቀናስ የአምድ አለ መጽሐፉ ትክክል አምዱ ወርዷል ማለት ነው። አንብቤ አርጋኑን ጨረስኩ። ከዛ ሰይፈ ሥላሴ ይቀጥላል ማለት ነው። ሰይፈ ሥላሴ እየተንቀጠቀጥኩ ማለት ነው። ቆሜ ነበር ተቀመጥኩ። በቃ የሆነው ነገር ማለት ነው። እሷን እቀሰቅሳለሁ፣ ለእሷ ስለማይታያት ለእኔ ጨነቀኝ ማለት ነው። ሥላሴዎች እንዳሉ በቃ ይታዩኛል ማለት ነው። ቅዱስ ጊዮርጊስ መዞሩን አላቆምም። ያንን እስከሚጨርስ ማለት ነው። ጨርሼ ምን ብዬ ዋታቸው ብዬ ጭር ያለ ሚዛኔ ደግሞ ሜዳ ላይ ነው የምተኛው። እንዳሁን መጠለያ የለም ምንም የለም። አምነኸው ነው የምተኛው። የሚሄዱ ነገሮች አሉ አይነኩህም። ከዛ እንደዛ ሆኖ 3ኛው ቀን ነጋ። እኔ አልተኛሁም ማለት ትችላለህ። በቃ ስከፍት አምዱ አለ። መተኛት አልቻልኩም። እግዚአብሔር ጠበቀው። ምን ያህል እዛ ጋር ያዩዋቸው ሥላሴዎች እዚህ ጋር እንደመጡ ይህ ቦታ በጣም ድንቅ ነው። ጸበል ሳልገባ በቃ ቦታው የተባረከ ነው ብዬ ለውስጤ እነሱም ከነጋ በኋላ ነገርኳቸው ማለት ነው። ከዛ በ4ኛው ቀን ወረፋችን ደረሰ። ቆመናል እዛ በራፉ ላይ። ጠዋት ያው ማነበው እንዳይትን ምን እያነበብኩ አንድ መንፈስ በቃልችና ምን ነው የገዛሽው ጫማ ተውሽው፣ ያኛውንም እንኳን አላረግሽው ይባረክ ነበር አለች። መጣ አጠገቤ ማለት ነው። አለቀሱ። የምታውቂያት ሰው ነች? በቃ እዛ መንፈስ አሉ አይደል? አንዳንድ ነፈልፈው ቀጥ ብላ ወደ እኔ መታል። ግን ተይው ሰማዕቱ ይቀርብልሻል፣ እንባሽን አታፍሲ። እንባዬው በቃ ወረደ ማለት ነው። እዚህ ጋር በቃ የምትጠየቀውን ጥያቄ አስበዋል። ደግሞ በዚህ ልትጠየቅ ነው አልኩና በጣም አይ ችግር የለውም ይባረክልሽ ነበር እያለች ዳዊት ይሻላል ኮከብ ከላይ ማለት ነው ይታየኛል። ቀጥ ብሎ መጥቶ እጅና እጅ መሃል ኮከቦች ገቡ ማለት ነው። እንደዚህ ይሽው ማለት ነው። ሳየው አየዋለሁ ማለት ነው። ሁሌ ለእህቴ ደግሞ አላየሽም ማለት ከበደኝና በቃ እያየሁት በቃ ይቅር ብሎኛል ማለት ነው ሰማዕቱ። አልቅሼ ዳዊቴ ምንም ጨርሼ ወደ 7 ሰዓት ነው 8 ሰዓት ነው ብቻ እንደዛ አካባቢ ወረፋችን ደረሰ። የመጀመሪያው ጥምቀት ማለት ነው። ወረፋችን ሲደርስ በቃ በጣም ፈራን። በጣም ብዙ ኢንፎርሜሽን ደግሞ እንዳሁኑ የለም። በቃ ማለት ንስሐችን ምናምን የመንገድ ንስሐም ገብቻለሁ። እዛ ነበሩ አባት አግኝተን ገብቼ ጨርሻለሁ። ዳር ተጠምቄያለሁ ምን ብያለሁ። ግን ድምፅ ስለምሰማ የሰው ጩኸት ምናምን በጣም የሚረብሽ። ከዛ ደረሰን አንገባ የለም ገባን። ታሰርን። ከዛ እዛ ቁጭ ብዬ በቃ የግል ጸሎት ያው ታረጋለህ፣ ትጀምራለህ፣ ተቆማለህ። አባታችን ላይ ምናምን ጀመርኩ። ከዛ ምን አልኩ ቤተሰቦችንም ሰው ያዛኔ አይጽፍም ምን አይልም፣ ያው በልብህ ነው ኢንፎርሜሽን የሚልም አልጻፍኩም። ሰዎችንም አሰባቸው አልኩት ብዬ ያው ያ ነጎድጓድ በደንብ ነው የሚሰማኝ። ያው ዳር ላይ ነው የደረሰኝ። እኔ ደግሞ አምናለሁ ምንድነው የግድ በርሜል ውስጥ አጠገብ መሆን እንደሌለብኝ ነው። ግቢ ውስጥ ገባው እኔ ድኛለሁ በእኔ ማለት ነው። ስለዚህ ዳር ላይ ሲያደርገኝም ደስተኛ ነኝ። ክልል ውስጥ እንደገባው በቃ ሰማዕቱ እዚህ ውስጥ ገብቻለሁ። እንግዲህ ያንተ ፈቃድ ይሁን ብዬ ከዛ መጣ። 3 ያው ድምፅ አለው ምን አለው በደንብ ይሰማል። በጣም አጥንቱ በጣም ደስ የሚል ማጥንት ገባ ማለት ነው። አፌን ሳልከፍት ባፌን ገብቷል። ሽንጬ ስቤ ገባ። ከዛ ተሰወርኩ ማለት ነው። ስሰወር በቃ ሰማዕቱ ጊዮርጊስ ተከታይኝ ነው የሚለኝ። በቃ እሱ ይሄዳል፣ እኔ እከተለዋለሁ በአየር ፍጥነት ማለት ነው። ሲሄድ እየገለጠ ነው የሚሄደው። እየገለጠ ብርሃን፣ በጣም የሚያምር ብርሃን
መግለጽ በቃ የማልችለው ብርሃን ውስጥ ገባው ማለት ነው። በጣም ደስተኛ ሆንኩና ሰማዕቱ ይለኛል ሳቅሽን እመልሰዋለሁ ይለኛል። አይ ይሄ ድሮ ምስቀው ሳቅ ይመለሳል ብለህ ነው እለዋለሁ። ይመለሳል። ኋላ ጸጉርሽን መልክሽን ሁሉ ይመለሳል ልጄ አይዞሽ ይለኛል። አይዞሽ ማለቱ በቃ ሌላ ዓለም ውስጥ የገባው በቃ ከተለዋለሁ። የተከተልኩ በዛ ብርሃን እሱን የሚከፍተው ማለት ነው ብርሃኑ። እኔ በዛ ፍጥነት እጓዛለሁ ማለት ነው። እየተጓዝኩ ከዛ የልጅነቴን መልክ አመጣውና ይህንን ታውቂዋለሽ እንዴማ የልጅነቴ ነው ስለው ይመለሳል። ልጅነትሽ ላይ ታሪክ አለ እንመልሰዋለን። እሺ ሰማዕቱ ነው። ከዛ ቤተሰቦቼን አስቤያለሁ ብዬሽ ነበር። ከዛ ቤተሰቦቼ ያመጣቸዋል እንደዚህ አድርጎ ያመጣና እኔ ምን እላለሁ እህቴም አለች እህቴን ስጋ ውስጥ ገብቼ ጉትቼ እኔ እኮ መከራከራችሁ እኔ ያየሁትን ብርሃን እንድታየው ነው ወደ ሲኦል እንዳትጣሉብኝ ነው እንጂ እኔ ሌላ ዓላማ የለኝም ብዬ በጣም ይከብዱኛል። እኔ የገባሁበት ብርሃን ጨምራቸዋለሁ ማለት ነው። ከዛ እንደ ፊልም ራሴን አየዋለሁ። እዩ ይለኛል ይሄ ወዝ ይሄ ምን እመልሰዋለሁ ልጅ አይዞሽ ሁሉ ነገር ይሆናል ምንም የሚቀር ነገር የለም ከአሁን በኋላማ ተያይዘናል ይለኛል። እሺ ሰማዕቱ ግን እንዲመልሰኝ አልፈልግም ማለት ያንን ያየሁትን ብርሃን በቃ በጣም ደስተኛ ሆኜ በጣም እየሳኩ እየተደሰትኩ ብንንስል ለምን ተመለስኩ አለቀስኩ። መልሰኝ አጥማቂው በቃ እኔ ያለን በጣም ከብዶኛል ልጆቼን ሁሉ ነገር ረሳው ማለት ነው። መልሰኝ እንዴት መልስልሻለሁ በቃ ሌላ ጊዜ ደግሞ መተሽ ወይና አራዝመሽ ታይዋለሽ ሰማዕቱ። አይ በቃ አልፈልግም ብዙ ዓመት ኖሬ ወደ 3000 ዓመት 4000 ዓመት ኖሬ መልሶ ምድር ላይ ያመጣኝ መሰለኝ ማለት ነው። በቃ በጣም አለቀስኩ። ማን ያስነሳኝ በቃ ቁጭ ሌሎቹ ይጮሃሉ ምን ያሉ እኔ በቃ መመለስ አለብኝ ወይ ከነዛኛዎች ጋር አስረፍ መልሰኝ አልፈልግም ይችን ዓለም ያ ዓለም በጣም ነው ደስ የሚል በጣም አባብለው በቃ ሌላ ጊዜ በቃ እያለቀስኩ በድግስል ልክ ኦፕራሲዮን እንደተደረገ ከእምብርቴ በታች መቆም አቃተኝ። ኦፕራሲዮን ተደረገ እንዴት ነው ኦፕራሲዮን አላቆም ያው በምጥ ስለምወልድ ማለት ነው። እንደዛ ብቻ ደግፌዋለሁ ቆስሏል መቆም አቃተኝ። ትንሽ እንደሄድ እምነት ምናምን ስቀባ ምዝ ደህና ሆንኩ ማለት ነው። ከዛ በዛ ሞሜንት በቃ እምባዬ እግዚአብሔር ለካ ታያለህ በቃ ለምን መለስከኝ ሰው አሁን ለምን መለስከኝ ብሎ ምስክርነት ስለባረ ምን ሆኖ ነው እል ነበር ማለት ነው። ያ ፊሊንግ ስትገብተህ ጸበሉ ስታየው ነው ፊሊንጉን የምታውቀው። በቃ እዚህ ምድር ላይ ያሳለፍኩት ደስታም ሆነ ሀዘን በቃ ባዶነት ንጹህ አይምሮ እየወጣሁ ማለት ነው። ምንም የሌለው ባዶ እንዴት ነው ባዶ ነገር የለም ገና አዲስ ሚሞሪ እንደሚገባው በቃ ሌላ ሰው ነው የወጣው። ከዛ ሄደን መጠጣት ጀመርን። ስንጠጣ ብዙ ነገር ይወጣል እና ብዙ ጊዜ ጸሎት ሳደርግ የጅንጀሮ ነገር አይ ነበር። ውል የሚል ነገር በጸሎት ሰዓት አለና ጅንጀሮ ነው የሚታይ። ምንድን ይሄ ጅንጀሮ ነበር። ከዛ አስቀምጦኝ ስመለስ ግንድ ላይ አስወጥ ጅንጀሮን ብሎ ወደኋላ ታስሮ ጅንጀሮ ያየኛል ግንድ ላይ ማለት ነው። በሁለተኛ ቀን ጥምቀት ነው ወይስ ጸበል? አይደለም ከጸበሉ ወጥተን ከተሰወርኩ በኋላ ወደ መጠጣት ገባይላ ስለበሳት ሲሆን እዛ ጠጥቼ ላስቀምጥ ሲሄድ ግንድ ላይ ያስወጣል ያንን ጅንጀሮ ልክ እንደ ሰው ነው ነክቶኝ እዩ ያለኝ ማን እንደሆነ ሳይ እንዴ አልኳት ለህቴ ጮሄ ቤት ውስጥ የሚያስቸግረው ጅንጀሮ ይሁልሽ እዚህ ታስሯል። በቃ እኔ ሌላ ሰው ነኝ ማለት ነው። እንደ መሰወሬል ወዴ ደግሞ ያው እዚህ ግንድ ላይ ወደ ኋላ ነው ያሰራው። ግንድ ነበረ ግንድ የቆመ ዝም ብሎ የቆመ ግንድ አለ ግን ኖርማል ግንድ ነው። ነክቶኝ ነው የሆነ ነገር ነክቶኝ ይለኛል። ሳየው ያ ጅንጀሮ እዛ ግንድ ላይ እንዴት አስሮ ጥርሱን ብሎ ያየኛል። ታሰርክ እኔ ደግሞ በቃ ለሌላ ሰው አይታይም በቃ አይታይም አልኩ እኮ ደግሜ ለህቴ ጅንጀሮን እዩ የሚያስቸግር በጸሎት ሰዓት የሆነ እንዲስል የሆነ ነገር እንደው አጋጥሞ ከሆነ ውል የሚል ነገር ጅንጀሮ መልክ መታየት ከጀመረ ቆይቷል። ከዛ እንዴት አስሮ በቃ ተደሰትኩ። ከለሩን አሳየኝ ጥቁር ነው በስነ ስርዓት እኔ ይታየኛል ማለት እንኳን አሰርከው እዛማ ካሳየኝ ትፈራለች ብለህ ነው ሰማዕቱ ብዬ በቃ ሌላ ደስታ ሌላ ለቅሶ ቀለማቱ ይችላል አልኩ። በቃ ሰማዕታት ጻድቃናት ይችላሉ በቃ እግዚአብሔር ይመስገን ብዬ የሚወጣውን ነገር አለ የሚወጣው። ከዛ በአምስተኛው ቀን ያው ወደዚህ ተመለስን ማለት ነው። ወደ አዲስ አበባ ስንመለስ ቤት ስደርስ ያው እንትና ያው ብዙ ሰዎች አልገለጹትም እንጂ ከመጣ በኋላ መታመም አለ ለካ። ከዛ ወደ አዲስ አበባ መጣን። ከዛ አመመኝ። አቤት ከደረስኩ በኋላ በቃ ያሰው ይሄ አልኩ ምንድነው አልኩ በቃ በጣም አመመኝ።
ከበርሜል ጊዮርጊስ ግን ከዋናው ጸበል አንድ ቀን ነው ተጠምቀሽ ነበር? አንድ ቀን። ሌላው ጊዜ ያው እንጠመቀው ዮርዳኖስ ነው። እንደው ለመቆየት ለመድገም በጣም ፈልጌያለሁ። አልፈለግሽም? ፈልጌያለሁ፣ ግን አንደኛ ያው ልጆች ትቼ ነው የመጣሁት። ሁለተኛ ደግሞ ምን ሆነ መሰለህ፣ ባስ ውስጥ ሆነ አንዳንድ ሰዎች እቃቸውን ካሸከፉ ምን ካሉ በኋላ ወርደው ይሮጣሉ። ምን ነው ሲባል ውረድ ተብለው ነው። ያንን ዳገት ከወጡ በኋላ መኪናው ጋር ሲደርሱ ተመልሰው እኔንም እንደዚህ ባሯሯጠኝ። እኔም በወረድኩ ስላት አረኛ እንረጋጋት ደግሞ በጣም ፈርታ ነበር። አሁን በሰላም እንግባና ሌላ ጊዜ ትመጫለሽ። በቃ ውስጤ እዛ ነው። ከሰማቱ በቃ ያየሁት ነገር ቁጭ ስትል እንደ ፊልም ነው የሚመጣው፣ ደግሞ አትረሳውም። እና ማታ አምድ የወረደው ስላሴዎች በቃ ምን ሆንኩ መሰለህ በህይወቴ፣ ሰው እግዚአብሔር ለካ እንደዚህ ነው፣ ትንሽ መጠጋት ነው። ከዛ ደግሞ ደካማነትን ማሳወቅ። እኔ ካለኝ ባህሪ ደካማ ነኝ ነው የምለው፣ እርዳታህን እፈልጋለሁ። ምንም ብጸልይ ምንም ደካማ ነኝ፣ ተመልሼ ኃጢአተኛ ነኝ። በዚህ አጋጣሚ እለት እለት ያው ሰው ነኝና ኃጢአት እሰራለሁ። ያው በንስሐ ስለምንታጠብ ነው እንጂ ኃጢአት መስራት አይቀርም። ለምን ያው መውደቅ አዳማዊ ነው። ከወደቁበት ደግሞ አለመነሳት ዲያብሎሳዊ ነው። ስለዚህ ስለምወድቅ ሁሌ በንስሐ ራሴን እንትን እላለሁ ማለት ነው፣ አዲስ አደርጋለሁ እንጂ ኃጢአተኛነቴን እዚህ ጋር መዘንጋት የለብንም። ኃጢአተኛ ነኝ፣ በጣም በድዬ ነው የመጣሁት። አሁንም በደል ላይ ነኝ። ሁሌ እግዚአብሔር ግን ጸጸትህን፣ ልቦና ቀንነትን ስለሚያየው እዛ ቦታ ያደረሰኝ ብዬ ነው የማምነው፣ በእኔ ማለት ነው። ከዛ ስንመለስ ተመለስን። አመመኝ እንዳልኩ ምንድን ነው አልኩ። ለምንድን ነው የሚያመኝ አልኩ። በቃ ግን ምን ሆንኩ መሰለ፣ በጣም ሌላ ፊቴ ሌላ መሰለ። በቃ ንጹህ ህሊና። ልጆችም ደግሞ እዚህ ለካ ያሟቸው ነበር። አብሶ ትንሹ እርግዝና የተሰቃየሁበት ልጅ በጣም ያማው ነበር፣ በጣም ይሰቃይ ነበር። አንቺ እዛ ሆነሽ? እዛ ሆኜ ያው ኬዙ በእርግዝናም ስለሚላክ ኬዙ አንድ ነው እና ልጁ ታሙ ምናምን ስት ብሎ የጠበቀ። ከዛ ነው ወዲህ ግን ጤነኛ ነው። ያው እኔ እዛ ጋር እንትን ስል እሱም እያመመው ነበር። ከዛ ምን አልኩ፣ ጸሎት ቤት ገብቼ ማለት ነው ሰማዕቱ አልኩት ማለት ነው። መቼም ሰው አይደለም። ምንድን ያዳንከኝ? ይሄ ሳል እኮ አለ አመመኝ። ያ አየሩ ንፋሱ ምኑ አለርጂክ ስለሆነ ያለብኝ አስነስቶ በቃ አመመኝ ስለው ሌሊት ላይ ሰማዕቱ መጣ ማለት ነው። ልጅ አለኝ፣ እንዴት እንዲህ ልትይ ቻልሽ? ብዙ ነገር እኮ አድርጌልሻለሁ። ያው ግን በስውር ነው ያረኩልሽን ላሳይሽ ይለኛል። የድሮ ሰፈራችን ይመስለኛል ደረጃ ላይ ተቀምጬ እማቃቸው ሰዎች ሁለት ሰዎች ያመጣና እንደዚህ በሳህን በመዘብዘፊያ ነገር ጉንዳን ይዘዋል። ከዛ ዝም ብለው እያፈሱ የተቀባበሉ ገላይ ላይ ያ ጉንዳን ማለት ነው ያደርጋሉ። ሰውነቴ ላይ በሙሉ ልብሴን አውልቀው ማለት ነው። እኔ ጸጥ ብዬ በድኖኝ ቁጭ ብያለሁ። ከዛ አንደኛዋ ፀጉሯ ላይ ይቀራል ትላትና አፍሰው ደግሞ ፀጉሬ ላይ ያደረጉና በዚህ አየሽው አለኝ። አዎ ይህንን እንዳለ እያንዳንዱ ከሰውነትሽ ላይ አራግፌ ነው የላኩሽ። በስውር እኮ ብዙ ነገር አደርጋለሁ። እንዴት እንዲያልሽ ይቅር በለኝ። ብዙን ጊዜ ከዛ ከመጣ በኋላ ትሰወራለህ። የብዙ ሰው እንግዲህ ያውቀው ይሆናል። በጣም ነበር የምሰወረው፣ በየቀኑ የምሰወረው። ልጆቼም ላይ የሆነ ችግር ሲወጣ ያሳየኛል። ከዚህ ከትንሹ ላይም ወደ ላይ ስለው አሳየኝ። በቃ እያንዳንዱን ነገር ከመጣው ጀምሮ ያሳየኛል። ከዛ ይሄንን ሁለተኛ እንደዚህ እንዳትዪ ተጀመረ፣ ልጅነትሽን ታሪክ ጀመርኩት ይለኛል እና ከሌና ከሌ ብለው አስቀምጦ ልጅነትሽ ላይ እንዲህ ተሰርቷል። እኔ ግን እያንዳንዱን ነገር አራግፌያለሁ። ገድል ታነብ የለ እንዴ? ጉንዳን እኮ ብዙ ታሪክ አለው። አንዱ ጉንዳን ብዙ ሺህ አጋንንት ነው የሚይዘው እና እንደዚህ እንዳትዪ ሲለኝ እነሳና ይቅር በለኝ እያልኩ እያለቀስኩ በንንስል ሰማዕቱ ሲወጣ እስከ ፈረሱ መጥቶ ማለት ነው። ከዛ አለቀስኩ። ይቅር በለኝ አስቀየምኩ ሰማዕቱ፣ ምን ሆኜ ነው? በስውር ለካ ብዙ ነገር ታደርጋለህ። እኔ እኮ ይሄ ሳሉ የተቀመጠው ይመስለኛል። እኔ ማንቂያ ነው፣ እኔ አልገባኝም እንጂ ማንቂያ አለ አይደል? ዝም ካሉኝ ያውቁኛል። እግዚአብሔር የሰራውን ልጁን ያውቋናል። ስለዚህ ይሄ እንደ ማንቂያ ነው በቃ። ሌላ ግን ችግር እኔ መሸፈኛው ሳሉ ነው ያላልጅባ። ግን እኔ በህይወቴ ብዙ ነገር ተደርጓል። እድል መተቱ የምኑ ተወስዷል። አውቀዋለሁ። እንደዚህ መንፈሶች ይነግሩኛል። ግን ያው ከዚህ በላይ ምን እኖራለሁ? ተመስገን እግዚአብሔርን ካወቅሁ መጠነኛ ህይወት አለኝ። ምንም የቸገረኝ ነገር የለም። ምን ቢኖረኝ ነው የወሰዱት ብዬ ነው ማሾፈው። ከዛ ያ ሆነ። እኔም ትግሉ ጀመርኩ ማለት ነው። አሁን ያንን ብርሃን ካየሁ በኋላ መቀመጥ አልቻልኩም ማለት ነው። ድሮ ከመኖርበት አካባቢም ለቅቄ መጣሁ ማለት ነው። ከዛ ጸሎት ቤተ ስነ ስርዓት አዘጋጀው። መጽሐፍ ቅዱስ መግዛት ጀመርኩ። ያው እንዳልኩ
ዝክሩ ልናገር የቻልኩት ዝክር ምን ያህል ጠቀሜታ እንዳለው ነው በዝርዝር የተናገርኩት ማለት ነው። ከዛ ዝክሮች እየጨመርኩ ከዛ ከኔ ምንድን ነው የሚጠበቀው ማለት ጀመርኩ ማለት ነው። ስጋ ደሙን አልወሰድኩም ነበር ማለት ነው። ከዛ ሰማዕቱን ደግሞ ነግሬዋለሁ። ስጋ ደሙን አውቀኝ ቀች ዓለም እንዲህ ናት፣ ይህንን ብርሃን አሳይተኸኝ ስጋ ደሙን ሳልወስድ ግን መውሰድ አለብኝ ብዬ ደግሞ አሁን ለስጋ ደሙ ጀመርኩ ማለት ነው ጸሎት። ከዛ ስጋ ደሙም ይኸው 2017 ህዳር ሚካኤል ወሰድኩ ማለት ነው። የካ ሚካኤል በጣም ወዳጄ ነው። ልጅነቴን እዛ ነው የካ ሚካኤልም ሳለም ነበር ቆርብ ነበር እና ህዳር 12 ስጋ ደሙን ወሰድኩ። ባለቤቴ እግዚአብሔር ይመስገን ያው እጸልይ ነበር። ምንድነው የምጸልየው? እሱን መግፋት ሳይሆን በቃ በጸሎት ማሰብ። እሱም ለሊት ተነስቶ ስለሚጸልይ 2017 በፈቃደኝነትና በስምምነት እንዲሆን ማለት ነው። ሰው በግድ አይሆንም ክርስትና። ክርስቶስን እኔ ገብቶኛልና ይግባህ አይባልም። እንዲገባው መንገድ ነው የምትቀይሰው። መንገድ ስለም ድርሳን እንዲያነብ፣ አብሶ ደግሞ ድርሳነ ማህያዊ በጣም ነው የምወደው። ሮብና ዓርብ ሁሌ ደግመዋለሁ። እሱን መጽሐፍ እንዲያነብ ክርስቶስ ፍቅሩ እንዲገባው በጣም ብዙ ጥረት አደርግ ነበር። ሆኖልኛል። ያው ከስራቸው ጋር ወንዶች ብዙ ጊዜ ከስራችን ጋር ሄድም ነው ይል ነበር። ከዛ ግን ምን ሆነ? ልቆርብም የቻልኩት አስበዋለሁ። ያሰብኩት 2017 መስከረም ላይ ነበር። ኤልያስ ላይ ማለት ነው። እንጦጦ ኤልያስ እመላለሳለሁ። በጣም ወዳጄ ነው እሱ። ድርሳኑን አደርሳለሁ። ያው ዝክርም ባላረግ ለኔ ቢጤ ሳንቲም ምናምን ትሰጣለሁ እና ህይወቴ በቃ እንደዚህ እንዲሆን እግዚአብሔር ፈቀደ እና ምን አየሁ መሰለህ? በህልሜ እኔ የቆረብኩት በልጅነቴ የካ ሚካኤል ነው እና የካ ሚካኤል ነው የቆረብኩት። ፋይሌ ከታች ወደ ላይ፣ አረ ፋይሏ የድሮ ፋይል ወደ ላይ ይውጣ ይላል። እዛ መዝገብ ቤት የካ ሚካኤል መዝገብ ቤት ይመስለኛል፣ የክርስትና ቤት የሚነሳው ማለት ነው። ከዛም በኋላ ምን ነው አይ አሁንማ ወደ ላይ መውጣት አለበት ልታስቀጥለው ነው ሲል አያለው። ጎረምሳ ነገር ወንድ ነገር ነው። ምን እናርኩ? የካ ሚካኤል ፈልጎኛል ማለት ነው። ልጅነቴ በዛ ነው። ከእንደገና የባለቤቴንም ፋይል ደግሞ ከነበረበት ሰፈር የካ ሚካኤል ሲመጣ ፋይሉ ድሮ ክርስትና የተነሳበት ማለት ነው። ገባ? ከዛ እሱን ነገር ሳይ የካ ሚካኤል መውሰድ አለብኝ። በጣም ወዳጄ ነው። የካ ሚካኤልም ሄጄ 12 ያው ያመቱም ስለነበር ሌሊት ገብተን በሳ ገብተን ያው ገተን ተቀብዬ መጣሁ ማለት ነው። አሁን ሌላ ምን ተከሰተ በህይወቴ? ሌላ ደግሞ አዲስ ምዕራፍ። አሁን ሰማዕቱ ጊዮርጊስ መሄድ እቅድ አለኝ፣ ግን እሱ ማስተካከል አለበት ማለት ነው። ሰማዕቱ ጊዮርጊስ አሁን ደግሞ በምንድነው? በስጋ ደግሞ መታተም አለብኝ ማለት ነው። በስጋ ደግሞ ታተምኩ። እግዚአብሔር በፈቀደው ያው ትወድቃለህ ትነሳለህ፣ ግድ ነው። ፈተናዎች ይኖራሉ። አምናለሁ በጣም እዚህ ጋር ስለደረስክ ስለቆረብኩኝ ፈተና ይቀራል አይደለም። ግን ምን ያደርግሃል? አንተ ትሰራለህ። እኔ በህይወቴ ስራ ነው የተጀመረው። እኔ ጋር በቃ ክርስቶስ ዕለት ዕለት እኔን መስራት ጀምሯል። ሱሪ ያደርግ ነበር፣ ሱሪ ተውኩ። ከመቁረቤ በፊት ነው ተውኩት። እነዚህ የሚጠቀሙ በፈቃደው ምኑ ደግሞ የሚገርም ነገር አንድ ነገር ሳደርግ እኔ ጋር ቁስል ትቶ ነው የሚሄደው። እኔ አሁን ሰው አደረገ ብዬ ጥፍሬን ተሞላው ማለት ነው። ምስክርነት ስለሆነ እዚህ ሴንቸሪ ጋር ሄጄ ማለት ነው ሳይገባኝ ማለት ነው። እዚህ ውስጥ ከገባው በኋላ ሳይሆን ከጸሎት ከዛ ሰው መጥቶ ነው መገናኛ መሀል ትልቅ ይሄ የመከላከያ የሚያደርጉት አላለ ጫማ፣ እሱን ይወጣብኝ። ምንም ዝም ብሎ ሰውዬው መጥቶ ወጣብኝ፣ ተጣበቀ። አሁን 2 ጥፍሮቼ ጥፍር የላቸውም። ቶሎ ነው መልስ የሚሰጠኝ። ተጣበቀ። በኦፕራሲዮን የወጣው ጥፍሬ ማለት ነው። ቀጥዬ ማለት ነው በቃ ታይ ነው የሚባለው። ማንኛውም ነገር ይሄ የሚቀጣጠልም ሆነ ምን ምን አይስማማኝ። ረግጦሽ ነው እንደዚህ ሆነ? ረገጠኝ። አደባባይ መሀል ላይ ረገጠኝ። የረገጠኝ ግን ምክንያት አለው። ጥፍር ለእኔ አልተፈቀደም። ጥፍር አድርጌ ነው። ይሄ አርቲፊሻል ጥፍሩ አለ አይደል? ሰማዕቱ ጊዮርጊስ ከመሄደ በፊት ነው የምልህ። መልሱ ፈጠነብሽ እንጂ ጥፍር ለሁሉም አልተፈቀደም። ግን መልሱ በቃ ፈጣን ነው። ማኔርም ተሰፍቼ ማለት ነው። አንድ ቀን የሚያደርጉ ሌሊት መውጣት ነው። ይሄ አርቲፊሻልም ማደረግ ማንኛውም ነገር ሌሊት ነው። አይቀበልም ጭንቅላቴ። በቃ ግን አንተ ከሰው ጋር ስትኖር ፕሮግራም ሲኖር ምን ሲኖር በፊት ህይወቴን ነው የምልህ እንትን እለዋለሁ። በቃ አደርገዋለሁ። አሁን ምንም ተቃጥሏል። ምንም ነገር ያው ሱሪው ነው በፌስታል የተቀመጠው እንጂ አውጥቼ ማንኛውም ነገር አቃጥያለሁ ከውስጤ እንዲወጣ ማለት ነው። አሁን ስትወስንበት አንድ ነገር ተወሰነ ማለት ነው። ወደ 5 ዓመት ምናምን ይሆነኛል ይሄንን ነገር ከተቋቁሶ የማኔሮን ይሄ ደግሞ ጥፍር ቀለሙ ምኑን ደግሞ 2 ዓመት ከመጣው ሱሪውንም ምኑንም በራሴ ማለት ነው። ከበርሜል ቅዱስ ጊዮርጊስ ከመጣው አላስጠላኝ። እዛው ባለቤቴ ቱታ ገዝቶ መጥቶ አብራይ ሲለኝ ቱታም አይፈቀድም። በቃ ቱታም ያው ሱሪ ነው ከውስጥ ነው እንጂ ከላይ አይፈቀድ። አከሰርሽ እንደዛው ብሎኛል።
በቃ የሆነ ውሳኔ ምን ያደርጋል በርሜል ጊዮርጊስ የውሳኔ ሰው ያንን ያየውን ብርሃን እንዳታጣው ተመልሰህ ሌላ ኃጢአት ውስጥ እንዳገባ በቃ አሁን የሆነ ነገር ስትሰራ እንኳን ድሮ በግድ ከርለስ የምትሰራው አይቻልም ይመጣል በርሜል ጊዮርጊስ የሆነ ቦታ ሄደህ ራሱ ይመጣል ምስሉ ሽታው ምኑ በጣም ያስቸግረኝ ነበር ለብዙ ጊዜ በቃ ሽታው ይመጣል ጉሮሮ ይገባል እንጂ ነፍስ ግቢ ነፍስ በጣም ረጅም አከታይዞ ነው የሚወጣው የሆነ ነገርም ሳወራ ምን ስትተጠንቅቄ ነው ያው እንደ ሰው ተሳሳታለህ ፐርፌክት አትሆንም ግን ምንድነው በቃ ነገር የሚላል አሁን ይሄ መስመር ያንቺ ነው አይነት ነገር ማለት ነው እንዳለም ነው የምኖረው እንዳለም ስለ ተለየ ነገር አላደርግም ቤተክርስቲያን ሲሄድ ቀሚስ ታደርጋለሁ ስወጣ ደግሞ እንደማንኛውም ሰው በቀሚስም ሆነ ራሴን ጠብቄ ነው የምወጣው ይሄ ተጋናነነ ግን በውስጤ ማመልከው ለሰው የሚታይ ላይሆን ይችላል ለራሴ ግን ተመችቶኛል መቶ ያለብኝ መቶ ማውራት ያለብኝ ማውራት ሞን ካለብኝ ሰው ጋር ደግሞ መምረጥ ገባ በፊት ግብስብስ አድርገህ የምንኖረው ሰው ከሆነ ራሱ ይለየዋል ይለየዋል ስለ አይምሮክ ላይ ይቀመጣል የማይሆን ሰው ራሱ አይተህ ከማን ጋር ምን ማውራት እንዳለብህ ሁሉ ሰርቶ የኔ መጣሁት ድሮ ዝም ለምታወራ ከሆነ አሁን አይቻልም በቃ አልችልም ማለት ነው አይ በቃ ለከሌ ይሄ አይሆነውም ብዬ ወሬ ራሱ ተመርጣለህ ማለት በጣም ለወደቀ ሰው በጸበል ለተንከራተተ ሰው ደግሞ በጣም ልቤ በጣም ነው በቃ የሚያስ ነው ካለኝ መርዳት ፈልገው ለእንደዚህ አይነት ሰው ነው አዳምጣችኋለሁ እንዲህ ብታረጉ ከሰው ጋር ማለት ነው የተጎዳው ሰው እንደራሴ ማየት ማለት ነው በቃ ዲያብሎስ ስራው ክፉ እንደሆነ በጣም እየገባኝ ስለመጣ ከሊጎዱ አይደለም ክፉም ሲናገር ይሄ መቻል የለም መተው በቃ በመተው ማመን ይሄ ውስጥ የሚያስ ሳይሆን በቃ ወዱ አይደለምና ክርስቶስ ደግሞ ማህያዊ ስታነብ ብዙ ያረጉት እየተሆነ ይኖረው ይመጣብኛል አይምሮ ላይ ምን ተደረግሽ አንቺ እነዚህ የበደሉሽን ሰዎች በቃ መተው እነዛ ሰዎች አሳየኛል ድሮ ቢሆን ባልሰራ ኖሮ ላናገራቸው ይችላል እንጂ አሁን ግን አልችልም ለምንድነው አልችልም ተሰርቻለሁ ለትላት ቅዱስ ጊዮርጊስ ሰራለሁ ደርሶ የመጣ ሰው እንግዲህ አጋጥሞ ይሆናል ብዙ ነገር ውስጡ ለህይወት ትርጉም የለው ማለት ድሮ እንደምንሰፈሰፈው እንደምንጠበፍሱ መገረም ውስጥ ነው የምገባው ይሄ 2015 እንግዲህ በመገረም ውስጥ ነው ያሳለፍኩት ማለት ነው የመጀመሪያው ጉዞና ጥምቀት ማለት ነው 16 ቆየሽ 17 በድጋሚ እንዴት ሄድሽ 2017 በርሜል ቅዱስ ጊዮርጊስ ምን የቀረ ነገር ነበር ምን የቀረ ነበር ምስጋና ማለት ለኔ ምስጋና በቃ ምስጋና ደግሞ ወሰድ ባለቤቴም እግዚአብሔር ይመስገን በጣም እግዚአብሔር ይመስገን ጥሩ ባል ይሰጠኝ ያው እሱም ወሰደ ከዛ ትጋት ተጀመረ በየጊዜው እንወስዳለን በአመቱ ሲሆን በምን ሲሆን እንወስዳለን ከዛ ምን አልኩ በቃ መሄድ ውስጤ ኮሜንት ላይ በጣም ነው እናንተ ሚዲያ ባይዘው በጣም ማዳምጠው ምስክርነትን አሁን ሰዎች ሲመሰክሩ ያንተን ታይዋለህ ራስን ይሄ ነገር ቀርቶኛል የምትላቸው ምስክርነት ጥቅም አለው ማለት ነው ከዛ ያያየው ኮሜንት ላይ ጻፍኩ አረባክ 2 አመት ሆነኝ አድርሰኝ ብዬ ጻፍኩና ባልታሰበው ሁኔታ ዳኔ ቤቴ እናንተ ጋር መጥቶ ትኬት ቆርጦ ምን ብሎ ፋሲካ ቅዳሴ ላይ ነበርኩ አስቀድስ ነበር ቅዱስ ጊዮርጊስ ዘጋ ደግሞ ይወሰርኩ ማለት ነው አላስበው ትኬት ይዞ መጣ አብይ ጾም ላይ ከዛ በቃ እኔ በህይወቴ ይሄ ሰርፕራይዝ ይለያል የነፍስ ነው ስጋ አይደለም ገባ በቃ መሰገንኩት እንዴት ተሳካልህ ምናምን አይገልም ስራ ቢሆንም ብዙ ነገር አመቻችተህ ነው የምትመጣውና ትኬቱን ሲሰጠኝ በጣም ተደሰትኩ ከዛ ኪዳነ ምህረትም ነበረች ኪዳነ ምህረት ሳስቀድስ ቅዳሴውን ብቻ ቤተክርስቲያን እንጂ ሳስቀድስ የወሩ እንገናኝ ሆን እኔ መፍራት ጀመርኩ እሱ በርትቶ ሊይዝ ሲል እኔ ደግሞ ፈራሁ ውስጥህ ማለት አንተ እኮ አይደለህም በቃ ወር እንገናኘው ገብርኤል ደግሞ ሴት ገብርኤልም ደግሞ ዋሻው ገብርኤል ሻማ መጥቻ ያበራልሃለሁ እንገናኘው ለወሩ ገብርኤል ስለው በቃ ገብርኤል ግድግዳው ምኑ ብዙ ምልክቶች አሉት የሚገርም ዋሻ ገብርኤል ብዙ የድነት ነገሮች አሉ ያጽናናኝ ነበር በውስጤ መጫልሽ አይዞሽ ምናምን ከዛ ትኬት ተቆረጠ አይደርሰኝ የለም መጋቢት 1 ጉዞ ከእናንተ ጋር ጀመረ እሺ ከዛ ጉዞ ተጀመረ ተመስገን ያው ጥሩ ነበር ጉዞ አድረን ደግሞ በማግስቱ በመኪና ስንጓዝ አስተማሪ እንትምላችሁ ከዛ እዛ ያው መናገር ሁሉንም ስላለብኝ ነው ከዛ ያስተማረ በጣም እንቅልፍ መጣብኝ ያለኝ እንቅልፍ መጣብኝና ኮብራ ይመስለኛል ትልቅ ኮብራ ተጭኖ ሴቶች ወንዶች እዛ ኮብራ ላይ ያላግጣሉ ይስቃሉ አስተማሪ እኮ እያስተማረ ቅድስት አርሴማና ድንግል ማርያም ምስል ያየኛል እንደዚህ አይዞሽ እንደማለት ማለት ምስላቸው ትንሽ ምስሎች ማለት ቀናስ ያኮብራል
በቃ እያዳፋኝ 30 ደቂቃ ብቻ እንን ኮብራ እነዛ የሚያሽከሩ ሴቶች አይቼ ባልነው ማለት ኮብራ እባብ ነው እንጂ ከቤት ጀምሮ እያለ አሁን ደግሞ የኮብራ ከየት የመጣ ነው ብዬ ባለቤቴም አብሮን ነበር። ከኋላ ደግሞ የተግባባናቸው እህቶች ነበሩ። እያወራን አይዟችሁ እያልኩ ባለፈው ኤክስፔሪየንስ ስላለኝ አይዟችሁ ነው የምለው። የራሴን ጉድ አላወኩም። በቃ አይዟችሁ ቅዱስ ጊዮርጊስ ሰማዕቱ ሁሉ ነገር ያደርጋል እያልኳችሁ ለእነሱ እያጽናና ደረስን ማለት ነው። ከዛ ገላችሁን ታጠቡ ተባል። ገላችን ልንታጠብ ገባን ማለት ነው። መጀመሪያ ምን ሆነ መሰለህ? ልክ ልደርስ ስል የተለየ ስሜት ተሰማኝ። ያው በጣም ዘቢብ ምናምን ይዣለሁ፣ ጥላ ይዣለሁ ለምስጋና። ለምንድነው 2 ዓመቱን በብዙ ነገር ባርኮኛል። አብሶ በስጋ ደግሞ መንፈስ መረጋጋት፣ ከህሊና መሆን፣ ቅዳሴ መውደድ ገባ። ገላትን ማብዛት፣ መጽሐፍ ማንበብ፣ ሁሌ ስለ ክርስቶስ ማውራት ምናምን በቃ ኢሚዲየትሊ እኔ ተቀይሬያለሁ ማለት ነው። በምንድነው ቅያሬ? ለሰው የሚያስታውቅ ሰው ለራሴ የሚያስታውቅ ነገር ውስጥ ነኝ እኔ። ባለቤቴንም በዚህ መንገድ ሰማዕቱ ረድቶኝ ነው። ምንም ቢጸልይ ምን በል ያ ነገር ከባድ ነው፣ ስጋ ደግሞ ማለት ነው። እሱ መቀበሌ እኔ በጣም ደስተኛ ነኝ። ምስጋና ነው። እሺ ከዛ ያው ልንታጠብ ስንገባ ኬት የመጣች እንደሆነች ጊንጥ ናት። እችን እጄን እንትናች ማለት ነው ነከሰች። በቃ ያልተናገርኩት ንስሐ አለ ማለት ነው። እኔ ሁሌ አንድ ነገር ሲደርስ ወደ ራሴ ነው። በቃ እጅሽን ነው የበላችሽ? እጅሽ ነው በቃ የሆነ ሳሙና ላነሳ ጨለማ ነው ስል ራሷን የነካዋት ልክ መሰለኝ። እዛ በቃ አጥቤ እስከምወጣ ተንገበገብ። ህዝቡ ደህና ነው። እኔ በቃ በጣም አመመኝ። ሌሊቱ ሙሉ በቃ አመመኝ ማለት ነው። ከዛ ሌሊቱ ሙሉ ምንድን ነው ማሰቡ? ምንድን ነው የረሳሁት ንስሐ። ከዛ ሰው ደግሞ ይሄ ሰይጣን ጦር ነው በቃ የተያዘ መንፈስ አለ ምናምን ይልሃል። አይዞሽ እዚህ ቦታ ምንም ነገር የለም ይላሉ። አዎ ለዛውም አሁን መጠለያ ተሰርቶ ድሮ ሜዳ ላይ ተኝተን እባብም አይተናል። ምንም አይነካም። ይሄ በቃ ነገር አለ ማለት ነው አሉ። ያው አይደርስ የለም በ23 ወደ ጥምቀት። ከዛ ያው ጥምቀት ወረፋ ያዝን። የማደርሳቸው መልኮች አደረስኩ። መልከ ኢየሱስን፣ መልከ ሄዶንና ቅዱስ ሚካኤልን ቋሚ አደርሳለሁ። ውዳሴ ማርያምን ማለት ነው። ከዛ ቀናት ካለ የቀናቶችን ዳዊት ላይ ያለውን አነባለሁ ማለት ነው። ያን ወረፋ አደረሰ ማለት ነው። ያው አይደርስ የለ ሁሌ አዲስ ነው የሰማዕቱ። ገባን ማለት ነው። በ23 ማለት ነው ገባን። ታሰርን ምናለን። ያው የሚመጣው ነገር የጠበቀን ነበር። በጣም ልብ ይመታል። እንደ አዲስ ነው የሆነብኝ። ደግሞ ምን አይሆን ስል መጀመሪያ የጮኩት እኔ ብሆንስ? መጀመሪያ የተሰወርኩትም የጮኩትም እኔ ነኝ። በጣም ደስ የማይል ጠረን ሁሉ በቃ ባፍንጬ በምን የገባው ጮኩ። በጣም ጮኩና አማቃት ሴት ከሩቅ ትመጣለች። አውቃታለሁ ግን ሰወራት ማለት ነው መልኳን። ከዛ ድንግል ማርያም ስል ምን ለፊት አለ አይደል የምንሳለምበት ማጥመቂያው ጋር ስንገባ ከዛ ላይ ንቅል ብላ መጣች ማለት ነው። ፈገግ እያለችና ማናት ድንግል ማርያም እች ሴት ማናት? እኔ እንደዚህ አስጮች ታያት ልጅ ብታውቂያት ትጎጃለሽ። እኔን ታምነኛለች፣ ዝክሬን ታወጣለች። ግን ስራዋ ይሄ ነው ይክደናትልና 2 እጅ ይመጣና ወደ ታች ይገድናታል። ልጅቷን በቁሟ ማለት ነው ወደ ጨለማ እያየኋት ጨና ግን ማርያም ያው በእኔ አንደበት የምትናገር በኃጢአት ይኖርሽ በትክክል ብላ አይዞሽ ልጅ ሄድና ያ ምስል ይለያል። በቃ የሚሳለው ያው ሉቃስ ምስል ነው፣ ግን በጣም ያበራል። በጣም ታምራለች። ከነ ልጇን የመጣችው አይዞሽ ልጅ ብላ ፈገግ ብላ ምንና ገና ሰው ገና ከተሰወረበት አልነቃም። እኔ ስባልን ማለት ነው በስመ አብ። ከዛ ምን ሆነ? ይሄ ጣቴ ማለት ነው ለብቻው አስገብቶ እጅ ነው በቃ ይሄ የሰይጣን ጦር ነው አይሽ ተናዶብሻል አይዞሽ ልጅ ብሎ በእጄን ብቻ እዛ ጸበል ላይ ያረጋታል። መልኩን አላየውም፣ እጁን ነው የሚያየው። ያ እጅ የከደነው ያንን ልጅቷን ወደ ውስጥ የከደነው እጅ እኔ ጋርም ደግሞ እጄ እኮ እጄ ዳን ጊንጥ የበላችሽ። አዎ ይሄ ሰይጣን ጦር ምንም አትሆኝ አይዞሽ ልጅ ታገልሽው እኮና ታገልሽው እኮ ብሎ ድምጽ ነው የምሰማውና በእጁ ሰው አለች ምን የለም። ለዛውም ልጁ ሲያስረኝ እጄ ምናምን ሰው ችግር የለም ማለት ላላርገው ማለት ይሄ በጣም ያመኛል እየተሰጠኝ ነው። ከዛ ወጣሁ እላለሁ። ወጥቼ እየገረመኝ ድንግል ማርያምን ያዩት ሁኔታ ያቺ ሴት ማናት ብዬ ሰዓታት ትንሽ ሰዓት አላት አስቤና ግን በቃ ዘካሪ ሆና እንዴት ድንግል ማርያምን እየጠራች እንዴት እንደዚህ ሆነች እያሰብኩ ወደ አዳራሻችን ማለት ነው የመጀመሪያው ጥምቀት ማለት ነው። ከዛ ሁለተኛው ጥምቀት ደግሞ በምንድን ነው? በ24 ተክልዬ ናቸው። ተክለ ሃይማኖትን
መልካቸውን አድርሼ ያው ማደርሰውን ሁሉ ጊዜ አድርሳል። ሌሊት ነው እዚህ ካልኩ ጓደኞቼ ጋር ወንዶች በወንዶች ስለሆነ ከባለቤቴ ጋር ያው አንገናኝም። ለብቻው ነው እሱ ያው የሚጠመቀው። ያው ድሮ እንደማደርገው ሁሉንም አንብቤ ያው ሌሊት ገባን ማለት ነው። በ24 ማለት ነው። ሁለተኛ ጥምቀት ማለት ነው። ሁለተኛ ጥምቀት ለየት ያለ ነው። ሁለተኛው ጥምቀት ምን ሆነ? ያው እኔ ሁሌ ዳር ላይ ነው በርሜሉ ጋር አለ ዳር ላይ ነኝ። በቃ በጣም በቃ ደስተኛ ነኝ ማለት ነው። ዳር ላይ ሲያደርጉኝ ተመሳሳይ ቦታ ነው ሁሌ የሚያስሩኝ ማለት ነው። አስገብተው ሽክር የሚያደርጉኝ ያው ከተኛኩ ስለሆንኩ ከዛ ያው ጸበሉ መጣ። ያው ጥሩ ሽታ ደስ የሚል ሽታ ሸተተኝ ማለት ነው። በሁለተኛው ማለት ነው ሸተተኝና ያው በደንብ ኮቴውን ሰማዋለሁ፣ ድምፁን ሰማዋለሁ። ያው ዞረ ማየት ነው የማችለው ኃያል ስለሆነ ለመዞርም አይመችም። በቃ ያ ድንጋጤ ውስጥ ነን እና ምን አደረግኩ? ሰው ሲጽፋ ይችል ሁለተኛው ላይ ሰዎች ጻፍኩ። ነገ ደግሞ ሌሎቹም ብዬ ጻፍኩ ማለት ነው ስም። እዛም ያሉ ልጆች ጓደኞችም ጻፊ ሲሉኝ ጻፍኩ። ከዛ ጽፌ ገባው። ልክ ስሰወር እጄን ወደ ላይ ነው ያደረገው። መጀመሪያ ምን ሆነ? መብረቅ ነጎድጓድ ሆነና ሰማይ ነው ክፍል ያለው ማለት ነው። ሰማይ ተከፈለና መድኃኔዓለም እለዋለሁ። የቀራንዮ ንጉስ መድኃኔዓለም ስለው እንደ መገለጥ ግልጥ ይልና መብርሃን በዚህ ጋር እሱ በዚህ ጋር ሆኖ መብርሃን አያታለሁ። ከዛ ሰካዩት ወለ መብርሃን ብዬ እጠራለሁ። ከዛ እጄን ወደ ላይ ያደረገው መድኃኔዓለም ማለት ነው። ልጄ አለኝ ምንድነው አለ። ቤተሰቦቼ ያው እንደዚህ ታስራል እንደዚህ ያደረገው ማለት ነው። ባለፈው እኮ ማርኩልሽ አሁንም እመልሻለሁ። ልጄ ይለኛል ብቻ መዳን እኮ አይቻልም ይለኛል። አልገባኝም እለዋለሁ። ሰዎችሽ ማርኩ ለሌላ ሰው ተረፊ እንጂ እኔ እለዋለሁ። አዎ ይሆናል ብለህ ነው እለዋለሁ። እንደዚህ ብዬ ነው ያልኩት። ትወኛለሽ ልጄ። ከዛ መብርሃን ብዬ ስጠራ ወደሱ ስሚ ትለኛለች። በጣም ነው የማያት። የመድኃኔዓለም ግን ምንድነው መብረቅ ነው ጉድጓድ ስላለው እንዴት ነው እንደምስል ምጥት ይልና ያ ጉድጓዱ ያ መብረቁ አይኔ እንደዚህ ብሎ ለማየት አልችልም። ሰማይ ነው የተከፈተው እንደዚህ ክፍል ነው ያለው። ከዛም በኋላ ምን ላድርግሽ? ይሄ ህዝብ እኮ የመጣው አያውቅኝ። ማን አንተ? ኧረ እኔ አውቃለሁ እነሱ ያላወቁኝም ልጄ ይለኛል። እና ምን ላድርግ ስለው አንቺ የምታደርጊያቸውን ንገሪያቸው። አንቺ እንዴት ነው ያወቅሽኝ? እኔ እነሱም ይወቁኝ ይለኛል። እሺ ምን ላድርግ እለዋለሁ። በጣም ኃይለኛ ድምፅ ነው፣ ነጎድጓድ ነው። ቀና ስል በቃ በጣም ያስፈራል። ተከፍሎ በዛ ላይ የሚሄድ የሚመጣ ነጎድጓድና መብረቅ ብርሃን ይለያል። አሁን መግለጽ አልችልም። ብቻ ቀና ብዬ ድምፁ ንገሪያቸው ይወቀኝ። ህዝብ ሳያቀኝ እኔ እምረዋለሁ አለ። መማሬ እኮ አይቀርም እምረዋለሁ፣ ግን አያቀኝም ይለኛል። እሺ ምን ያድርጉ? ለኔ ሰው ወንድ ይለኛል። ለሴት እኮ ያለቅሳል ይለኛል። ሴትም ለወንድ ታለቅሳለች። እኔ እንደ መጋረጃ ተሰቅዬላቸው አልቅሰውልኝ እኮ ያውቁ። ከዛ እኔ እንዴት እለዋለሁ። አላወቁ አልገባቸውም ይሆን እላለሁ። ይሄ ጸበል ይለኛል። በሰማዕቱ ይሰየም እንጂ እኔ እኮ ከላይ ያለው ታውቂያለሽ ልጄ ይለኛል። አውቃለሁ። ከእንደገና ይሄ ጸበል ከስላሴ መንበርስ እንደሚፈልቅ ታውቂያለሽ ይለኛል። መድኃኔዓለም አውቃለሁ። እኔ ኃጢአተኛዋ እኮ አውቃለሁ እና እዛው በነፍሴ እማለቅስ ይመስለኛል። በጣም የማለቅሰው ልጄ ይለኛል። አሁን ድጋሚ ብዙ ዝክር ይዘከራል ይለኛል። የኔና የእናቴ ዝክር ግን ብዙ ሰው አይዘክረኝም ይለኛል። እኔም እንደዚህ ነበርኩ። የሚገርም ነገር በዚህ አጋጣሚ ነገር ምን ሆነ? ብዙ ዝክር እንዳልኩ ዘክራለሁ። መድኃኔዓለምንና እመቤቴን ግን ብር እጄ እሰጣለሁ። የዓመቱ ሲሆን ነው ሳንቲም እከታለሁ። የዓመቱ ሲሆን አደርጋለሁ። እዛ በህልሜ መታን መብርሃን ለኔስ ይቀር አለችኝ። ለልጄ ምን ነው አለች። ቃጽላ ማርያም ብዙ ነገር ነው ያደረገችኝ። እሄዳለሁ በየወሩ ምን ነው ምስሏ መጥቶ ለልጄ በቃ እኮ ዳቦ አደርጋለሁ ብላታል። በህልሜ ማለት ነው፣ ድሮ ማለት ነው። አይ እንጀራ ለኔም ለልጄም ለኔ ቢቀር እንኳን ለልጄ አድርጊ ብላኝ ገስጣኛለች። ከዚህ በፊት ማለት ነው ሌላ ዝክሮች እያደረኩ ሳንቲም መስጠት ብር መስጠት በቂ እንዳልሆነ በቃ ካለ የሚወርሱትን ነገር ማድረግ እንዳለበት ነው የሚያውቁና አሁን እሱ ለኔና ለእናቴ እኮ አይዘክሩም። ቅድሚያ መዘከር ያለበት ማን ነው ይለኛል። ቃል በቃል አንተና እናት። የህዝብ ግን ሌላ ይዘክራል። አይዘክሩ እያልኩ አይደለም ማለት ግን ቅድሚያ ለእኛን መደረግ ያለበት። እሺ ይህንንም ትናገሪያለሽ። እሺ ከዛ ደግሞ ምን ይለኛል? ጋብቻ ይለኛል። አንድ ሰው ከተጋባ ቀለበት ማሳመር ብቻ ነው ልጅ አይደለም እኮ ይለኛል።
አይደለም አንቺ አረግሻቸው ንገሪያቸው። እንዴት ነው ሴት ትዳር ይዛ ለባሏ ማትጸልየው? ወንድስ ለሚስቱ የማይጸልዩ ለምንድን ነው? ስጋ ደግሞ አልታተምንም ይላሉ። እኔ በ40 እና በ80 ነው ስጋ ደግሞ የሰጠዋቸው። አቋርጠው ነው እንጂ ስጋ ደግሞ ወሳጅ ናቸው ሁሉም ይለኛል። ይህንንም ንገሪያቸው። እሺ እሺ መድኃኒዓለም እለዋለሁ። ደግሞ ይለኛል ሱሪ የሚያደርጉት አጥብቆ ይሄንን ሱሪ የሚያደርጉት ይሄ ምንድነው የምትሉት ይለኛል። ታይት በባዶ የሚያደርጉ ሴቶች እንዳያደርጉ። አብሶ ይህን ጸበል የነካ ከስላሴ መንበር ነው የመጣው ብዬሻለሁ። ይሄን ጸበል የነካ ሰው ይህንን ነገር እንዳያደርግ እና ደግሞ አንቺ የምታነቢው ይለኛል